እኔ አሁንም ማስረግጬ ልንገራችሁ፣ ቴዎድሮስ ሊመጣ ነው። 1 ዓመት ነው የቀረው፣ 1 ሳምንት ነው መጥቷል። የበረሃ አባቶች ናቸው የተናገሩት። እንዲህ ያለ ድስኩር አሙሉ ተመልከቱ። ድንግል ማርያም በወረቀት አይደለም የተሳለችው። እንግዲያስ በሚካኤል ክንፍ ነው። ይኸው ጥገበውና እንግዲህ ለይለይል። የእነዚህ ሰዎች አንዱ ተልኳቸው ኢትዮጵያን ወደ ይሁዲዝምነት መቀየር ነው፣ ወደ ኦሪት መመለስ ነው። እዚህ ጋር በየግላቸው ርትዕት ተዋህዶ፣ ኤረር ተራራ ድምፅ፣ ትጉሃን መማክርት ምናምን እያሉ የሚደሰኩሩ ሰዎች ሐሰት ናቸው። እየሰማችሁ ነው። እንግዲህ ከለየላችሁ ይለይላችሁ። እውነቱን ተናግሬ ነው የምጨርሰው። ስለዚህ የክርስቲያኖች ቁጥር በዲያብሎስ ነገር ልክ ሲሆን ሰማይና ምድር ያልፋል። አንደኛ እኔ ክፉ ሰው ስለሆንኩ ስለምሰርቅ እንደዚያ ዘማዊ ስለሆንኩ በዚህ ዓለም የኖረ ሰው መቼስ የስጋ ለባሽ ነገር መቼስ እንደው እንዲህ ያለ ድስኩ ተስተካክዬ ከዛ ቤት ሲኖረኝ መኪና ሲኖር አትልፉ መቼም አትስተካከሉ። እውነት በቃ የምታሳዝኑት እንደዚህ ያለ። እስኪ ተስተካክዬ በሉ። የሚያስተካክለው እግዚአብሔር ካንተ ጋር ካልሆነ እንዴት ይስተካከላል? ለመስተካከል ነው እኮ መቁረብ ያለብን። እናንተ ሰዎች ሞኝ ናችሁ እንዴ? ሰው አሁን ሆስፒታል እንገንባ ብለዋል አባታችንና አሁን ሆስፒታል ገብታችሁ ታማችሁ ዶክተሩ ሊያክም ሲመጣ ዶክተር ወደዛ አይደልኝማ ብትሉ በሽተኛ ነኝ ብላችሁ ሐኪም ቤት መሄድ ደግሞ አልታከምም ማለት እንዲህ አይነት በሽተኛ ነው የገጠመን እኮ። ዘመኑ ስለተመልኩ በሕይወት መጽሐፍ የተጻፈ በልበ ሥላሴ የተጻፈ ማለት ልጅ ብለው ሥላሴ የሚጠሩት ከጥምቀት የወለዱ ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ዓለምን በመግቦቱ የሚመግብ በካህሊነቱ ያመጣ በቸርነቱ ፍጥረታትን ያጸና ሕያው እግዚአብሔር አምላካችን ጌትነቱን እንደ ነገስታት በጉልበት ካህናት በሀብት እንደ ነገስታት በጉልበት እንደ ጣዖታት በሐሰት ያላደረገ ዓለማትን ፈጥሮ የሚገዛ ከባህሪው ምስጋና እየፈለቀለት ሲመሰገን የኖረ ከማያልቅ ዘመኑ የሚያልቅ ዘመን አምጥቶ ፍጥረታትን የፈጠረ ዕለታትን አውራሃትን የሚሰጠን የሰራዊት አምላክ ቅዱስ እግዚአብሔር አምላካችን ለስም አጠራሩ ክብርና ምስጋና ይሁን። እግዚአብሔርን የወለደችልን የሕይወታችን መሶብ ከሞት ወደ ሕይወት ከርኩሰት ወደ ቅድስና ከጨለማ ወደ ብርሃን ከሲኦል ወደ ገነት ከሐሳር ወደ ክብር የወጣንባት ሥላሴን ያየንባት ዓይናችን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ለስም አጠራሯ ክብርና ምስጋና ይድረሰው። ጻድቃን ሰማዕታት፣ ደናግል፣ መነኮሳት ከቅዱሳን መላእክት ጋር ለስም አጠራራቸው ክብርና ምስጋና ይድረሳቸው። መቼም በዚህ ሰዓት እርቦን ነው እንደማትሉኝ ተስፋ አደርጋለሁ አይደል? እርግጠኛ ልሆን የምችለው ወዛ ነው። እግዚአብሔር ይመስገን። ዝም ነው የሚባለው። እኔ ትልቁ ችግር እኮ ይሄ ነው። ለምን እግዚአብሔር ባወቀ እኔ እልል በሉም አላልኩም። ብዙ ጊዜ ደጋግሜ የተናገርኩት ነገር እናንተም እንዳሰለቸው እግዚአብሔር ይርዳኝና እግዚአብሔር ይመስገን ሲባል አሜን ነው የሚባለው። አሁን አፍ ያላችሁ ሁሉ ትናገራላችሁ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን እና ይሄን ልመዱት ሁሌም ቢሆን ማለት ነው። ዝም አይባልም። በጣም ነውር ነው። እውነት በጣም ነውር ነው ከምናስበው በላይ ማለት ነው። ምክንያቱም ሃይማኖትን አለመመስከር አንድ ችግር ነው። ዝም ማለት እኮ አልተስማማውም ማለት ነው። እኔን ታውቃላችሁ፣ ዝም ካለ ሰው አልገባኝ አልተስማማውም ማለት ነው። እና እግዚአብሔር ይመስገን ሲባል ዝም አይባልም። እግዚአብሔር ከመላእክት ነገድ አንዱን እጅ ያወረደው ዲያብሎስ ፈጥሮናል ብሎ ስላመነ ነው። ሁለተኞቹ ደግሞ ወደ መሬት ወርደው እዚህ ላይ በመሬት ላይ የተበተኑት ሰራዊት የዲያብሎስ ሰራዊት ደግሞ ሁለተኞቹ ይሆንም አይሆንም ብለው የተጠራጠሩት ናቸው። ሶስተኛዎቹ ደግሞ በአየር የተበተኑት በህዋ ላይ ያሉት ደግሞ እንደ ድንጋይ ደርቀው የቀሩ ናቸው። ዝም ያሉ አምላክ ነውም አላሉ አይደለህም አላሉ። እግዚአብሔር ተመልከቱ፣ አምላክ ነው ብለን እግዚአብሔርን አምላክ አይደለም ብለን ባንናገርም እንኳን አምላክ ነው ብለን እስካልመሰከርን መዳን አንችልም። ስለዚህ ማን ይመስገን?
በሉ እንጂ ማን ይመስገን? እግዚአብሔር ይመስገን። ይህን ካልኩ ክቡር መምህራችን መላከ ሣህል መምህር የኔታ ስዩም ወልደ ገብርኤል የዚህ የየካ ደብረ ሣህል ቅዱስ ሚካኤል ቤተክርስቲያን ዋና አስተዳዳሪ፣ ክቡር መምህራችን የኔታ መጋቢ ሐዲስ መምህር ብርሃኑ የዚህ ታላቅ ቤተክርስቲያን የመጻሕፍት መምህር እና የስብከተ ወንጌል ኃላፊ፣ ወንድማችን ሊቀ መዘምራን ዲያቆን አቤል መክብብ የዕለቱ ተጋባዥ ዘማሪያችን፣ ስማችሁን ያልጠራኋቸው አበው ሊቃውንተ ቤተክርስቲያን አባቶቼ በጣም ይቅርታ እየጠየቁ ከፊታችሁ ቆሜ ስማችሁን ባለማንሳቴ እናንተንም በመጨመር የቅድስት ቤተክርስቲያን ልጆች፣ መምህራን፣ ካህናት፣ ዲያቆናት፣ ምዕመናን ሁላችሁም አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን አደራችሁ? እንደምን አደራችሁ? እንደምን አደራችሁ? እግዚአብሔር ይመስገን ያስባላችሁ። እግዚአብሔር ይመስገን። ሚካኤል በሚል ርዕስ እንማማራለን። እስኪ በሉ ሁላችሁ ቅዱስ ሚካኤል በሉ። ኮርታችሁ ከሆነ እንቶ አይደል? በቅዱስ ሚካኤል አይኮራም አይደል? ይኮራል። በሏ ስሙን ጥሩት። ቅዱስ ሚካኤል በሉ እስኪ በደንብ ጥሩት እንዲሰማችሁ። ማን ያላችሁት? ቅዱስ ሚካኤል ለጥያቄያችን ሁሉ ለጠራችሁት ሁሉ መልስ ይስጣችሁ። ያን ካልኩ የትምህርታችን ርዕስ የሚሆነው ሚካኤል የሚል ነው የሚሆነው። ትንሽ ቃሉን ለማንሳት ወይ እተ አሚረ ይትነሳ ሚካኤል መልአክ አብይ፣ በመጨረሻው ዘመን ታላቁ አለቃ ሚካኤል ይነሳል። ዘይቀውም ለደቂቀ ሕዝብ ወአልቦ ረዳኢ ዘሎቱ፣ እንደሱ ያለ ተራጅ መልአክ የሌለለት ለሁሉ የሚራዳ ሚካኤል ለሕዝብ ልጆች ይቆማል። ባጭሩ አሳጥረን ስንይዘው ሚካኤል በሉ በሉ እንጂ በደንብ ለሕዝብ ልጆች ይቆማል። መቼ ስትባሉ በመጨረሻው ቀን። እስኪመልሱልኝ መቼ በሉ እንጂ። ያ የመጨረሻ ቀን ምንድነው ብለው ሲጠይቋችሁ ደግሞ ወይ ከውን ሕማም ወኩነኔ፣ ሚካኤል የሚቆምበት መቼ ነው ስትሉኝ መከራና ቸነፈር ስቃይ በበዛበት ቀን ሚካኤል ይነሳል። ተነስቶም ለሕዝብ ልጆች ይቆማል ካለ በኋላ ወምንዳቤ ዘይኮነ ከማሁ እማመ ተፈጥረ ሕዝብ ዲበ ምድር፣ ሚካኤል የሚቆምበት መቼ ነው ብለህ የምትጠይቀኝ ከሆነም ብሎ ሲመልስ ምን ይላል? በዓለም ከተፈጠረ ጀምሮ በሕዝብ ላይ እንደዚህ አይነት መከራ መጥቶ አያውቅም። በዚያን ጊዜ ግን ሚካኤል ምን ይላል? በሉ መልሱልኝ እንጂ ሚካኤል ምን ይላል? ሚካኤል ይቆማል ካለ በኋላ እንዲህ ይላል ወበውእቱ መዋዕል ይድህኑ ሕዝብ፣ በዚያን ጊዜ ሚካኤል ሲቆምላቸው ሕዝብ ይድናሉ። ወኩሉ ዘተረክበ ውስተ መጽሐፈ ሕይወት፣ በሕይወት መጽሐፍ ላይ ተጽፎ ያለ ሕዝብ ሁሉ ይድናል። ማን ሲቆም? መልሱ ሁላችሁ። ማን ሲቆም? ማን ሲቆም? ቅዱስ ሚካኤል ይቆምልን። ትንቢተ ዳንኤል ምዕራፍ 12 ቁጥር 1 ላይ የምናገኘው ኃይለ ቃል ነው። በተወሰነ ደቂቃ ብቻ ነው ትምህርቱንም እንድማማረው። ስለ ቃሉ የእግዚአብሔር ስሙ የተመሰገነ ይሁን። ይህን ካልኩ ሁላችሁም አንድ ጊዜ በሉና ይውጣላችሁ ወይ አይሻልም? እሺ አሁን ይበቃናል ማለት ነው። አሁን እንግዲህ ስሙ ቅዱስ ሚካኤል ሁላችንም እንደምናውቀው ቅዱስ ሚካኤል እንደምናውቀው ሚካኤል ማለት የስሙ ቃል በቃል የስሙ ትርጉም ማን እንደ እግዚአብሔር ማለት ነው። እስኪ በሉ ማን በሉ እንደ እግዚአብሔር። ለዚህ ነው አንድ እናት መንፈስ ቅዱስ ገልጦላቸው ማንን ብላችሁ መጣችሁ ስል እግዚአብሔርን አሉ። አሁን የመጣ ነው እኛ ማንን ብለን ነው? ሚካኤል ማለት ማን ማለት ነው? ማን እንደ እግዚአብሔር ነው የሚባለው? እስኪ ማን በሉ እንደማን
ስለዚህ ሚካኤል የሚለውን ስም ስንጠራ ማንን እየጠራን ነው? በሉ እንጂ ማን እንደ እግዚአብሔር አዳራሹን በውሃ የሰራ በደመናት የሚበር ለእሱ ተመልከቱ፣ ፍጥረትን ያለ ፍጥረት ያስገኘ የማይስማማውን ከሚስማማው ያዋሃደ የፈጠራቸው ፍጥረታት እሱ በወሰነላቸው ልክ የሚኖሩ እንደ እግዚአብሔር ያለ ማን አለ ማለት ነው። ሚካኤል ማለት ምን ማለት ነው? ማን እንደ እግዚአብሔር ማለት ነው። አንድ ሐሳብ ብቻ አንስቼ ወደ ትምህርቱ ልገባ ነው። እግዚአብሔር አምላካችን መላእክትን ያለ መልአክ ነው የፈጠራቸው። እግዚአብሔር አምላካችን ሚካኤልን ያለ ሚካኤል ፕላን የፈጠረ እግዚአብሔር ብቻ ነው። በደንብ አድርጋችሁ ስሙ። መልአክ አልነበረም። ለሚካኤል እግዚአብሔር ሳይፈጥረው እንደሱ ያለ መልአክም አልነበረም። እሱን የሚመስል መልአክም የለም። እስከ ዘላለም አይኖርም። ሚካኤልን የሚመስል መልአክ አይኖርም። መላእክት አልነበሩም። መላእክትን አመጣቸው። እንደ እግዚአብሔር ያለ መልአክ ሳይኖር መልአክን ያመጣ፣ ሰማይ ሳይኖር ሰማይን ያመጣ፣ መሬት ሳትኖር መሬትን ያመጣ፣ ሰው ሳይኖር ሰውን ያመጣ፣ እሳት ሳይኖር እሳትን የፈጠረ ያመጣ እንደ እግዚአብሔር ያለ ማን አለ? በሉ እስኪ እንደ እግዚአብሔር ያለ በሉ በሉ ንገሩኛ። ማን አለ እንደ እግዚአብሔር ያለ? ሰው ተመልከቱ፣ ሰው ተመልከቱ። ሊቅ ቢሆን ተምሮ ከመምህር ስትደክም ኖረ። ዜማ ብታመጣ ዜማውን ከመላክ አመጣሁት ብትል መላክም እንኳን ያገኘው ከእግዚአብሔር ነው። ልብስ ብታመጣ ልብስን ያገኘው ከእጽዋት ነው። እጽዋትን ያስገኘው እግዚአብሔር ነው። ሌላው ቀርቶ ተመልከቱ፣ ሰው ሶላርን ሰራው ቢል እንኳን ሶላር የተኮረጀው ከጨረቃ ነው። ጨረቃን የፈጠራት እግዚአብሔር ነው። ያም ባይሆን አሁን ሞባይል ሰራን፣ ፎቅ አመጠቅን፣ ፎቅ ከፍ አደረግን፣ ኒውክሌር ምናምን አለ፣ ሳተላይት አመጠቅን ብትል የፈለገ ነገር ብደሰኩር ያመጣው እግዚአብሔር ከሰራው ነገር ላይ ለቃቅመህ ነው። ከየት ነው የመጣው? በሞት የነገሩኝ። እስኪ አሁን ሰው የራሱ የሆነ ምን ሊያመጣ ይችላል? ምንም ነገር የለው። የራሱ የሆነ አንዲት ነገር የሌለው ሰው እኮ ነው የሚኮራው ማለት። ስለዚህ ተመልከቱ፣ የራሱ የሆነ ነገር የለውም። እግዚአብሔር ግን እንደሱ ያለ ማን አለ? እስኪ እንደውም በሞት ያፈርሰውላችሁ በደንብ አስቡ። በደንብ ማለት ነው። እንደው እሳት አልነበረም መጣ ሰው ክብሪት እሳት ማንደድ እንጂ እሳት ማምጣት አይችልም። ይችላል? ትችላላችሁ? እስኪ እናንተ ያመጣችሁትን ፈልጋችሁ አንድ እንደው አምጡ። አንድ ትንኝ የሚያህል አምጡ። በፍጹም የለም። እግዚአብሔር ግን ተመልከቱ፣ የሌለውን ማምጣት የሚችል ከእግዚአብሔር በቀር የለም። እስኪ በሉ የሌለውን በሉ የሚያመጣ ማን ብቻ ነው? የቅዱስ ሚካኤል አምላክ እግዚአብሔር ብቻ ነው። ስለዚህ ሚካኤል የሚለውን ስም ስንጠራ እግዚአብሔርን መጥራታችን ነው። ለምን? ማን እንደ እግዚአብሔር ያለ አለ የሚል የስሙ ትርጉም ስላለው ማለት ነው። ስለዚህ ተመልከቱ፣ እንደ እግዚአብሔር ያለ ማን አለ? ፍጥረት ሳይኖር ያመጣ የሌለውን ማምጣት የሚችል እግዚአብሔር ነው። በሉ ሁላችሁም የሌለውን በሉ የሚያመጣ ማን ነው? ማን ነው? ንገሩኝ። እግዚአብሔር ነው። ስለዚህ እግዚአብሔር ከሆነ መጨነቃችን ማቆም አለብን ማለት ነው። ማቆም አለብን። የሌለውን ያመጣ እግዚአብሔር ያለነውን ይጠብቃል አይጠብቅም? በሞት ንገሩኝ። የሌለነውን አምጥቶ ሰው ያደረገ እግዚአብሔር ያለነውን ማብላት ይችላል አይችልም? የሌለነውን ተመልከቱ። ፍጠረን ሳንለው የፈጠረን እግዚአብሔር ጠብቀን ሳንለው ይጠብቀናል አይጠብቀንም? አንዳንድ ሰው አሁን ጸሎት የሚጸልየው የመኪና አደጋ እንዳያጋጥመው፣ ጤናው እንደዛ እንዲሆን፣ እንደዛ እንዲሞላ፣ ንግዱ እንዲሳካ፣ ሰውም እንዲወደው ነው አሁን ሰው የሚጸልየው። ወይም ደግሞ ሆዱ እንዲሞላ ደረቱ እንዲቀላ ነው። ሌላ ምንም ትርጉም የለውም። በፍጹም በጸሎታችን እንደዛ አይደለም። ጸሎት ማለት ተመልከቱ፣ ጸሎት የምንጸልየው እግዚአብሔርን ለማመስገን ብቻ ነው የሚሆነው። በሉ እግዚአብሔርን በሉ ለማመስገን። ለምን ካላችሁኝ ተመልከቱ፣ እኛ ሳንፈልግ ያመጣን እግዚአብሔር ሳንፈልግ ያኖረናል። የኛን ጉድለት የሚያውቅ ከእግዚአብሔር በቀር ማንም የለም። ማን አለ? እንዲሁ አሁን በሞት ያፈርሰውላችሁ ሰው አሁን እኛን በደንብ አድርጎ ቢያውቀን የሚያኖረን ይመስላችኋል? በሉ ንገሩኝ እንጂ አሁን እኔንም እናንተ ዝም ያላችሁኝ በደንብ ስለማታውቁኝ ነው። እኔ እውነቴን ነው። በዚህ ፍጹም ደስ ነው የሚለኝ።
ለምን መሰላችሁ? የሰውን ሐሳብ የሰውን ጉድ ተሸክሞ ሰው 30 ደቂቃ ይቆያል። እንደውም ይላሉ ሊቃውንት ሲራክ ሲናገር ምን ይላል? ወሬኛ ሰው እና ጦር የተተከለበት ሰው ሁለቱ አንድ ናቸው ይላል። እስኪ በሉ ወሬኛ ሰውና በሉ ጦር የተተከለበት ሰው ምን አይነት ናቸው? በሉ እንጂ ንገሩኝ። ጦር የተወጋ አሁን በሞት ያይበልባችሁና እሾክ ቢወጋችሁ ቀለል አድርገው ብዬ እሾክ ቢወጋችሁ እሾኩ ሳይነቀል ዳቦ ይመጣ ትዝ ይላችኋል? ግድ አሁን በጣም የሚቸኩለው ሰው ጎኑ ላይ ጦር ቢገባ ጦሩን አውጥቶ እስከሚጥለው ነው። ተመልከቱ። የዚህ ዓለም ሰው ተመልከቱ፣ የሰውን ክፋት ሲያገኝ ያንን ክፋቱን ተንፍሶ እስከሚያርፍ ነው የሚቸኩለው። ያን ክፋት ማለት ያቺ አንዷን ክፋት ይዞ እንደ ሰይጣን እስከሚተነፍስ ማለት ነው። አሉ ይባላል። ንጉሱ መላጣ ሆኖ ለማንም እንዳትናገር ቢሉት ፈርቶ ጉድጓድ ውስጥ ገብቶ እዚያ ውስጥ ሆኖ ንጉስ መላጣ ናቸው አላሉ። የሚተነፍስበት አጥቶ ማለት ነው። አሁን ሰው ወሬኛ የሆነው ለምን ይመስላችኋል? ቲክቶክን የሚወደው ምናምን እንደዚህ መጽሐፍ አሁን እነዚህ ነገሮች በሰው ላይ በጣም የሰፈኑበት ለምን ይመስላችኋል? ሰው ወሬኛ ስለሆነ የሚሰማው ስላጣ የሚተነፍስበት ይፈልጋል ያንን ማለት ነው። እና በሉ እንደ እግዚአብሔር ያለ በሉ እንጂ ማን አለ? ይኸው ተመልከቱ። የኛም መረጃ ሳያሰጣ የያዘ እግዚአብሔር ነው። ኃጢአታችንን ግልጥ ቢያደርገው ማለት ነው እንኳንስ አደባባይ መውጣት ተመልከቱ፣ ባለንበት ላይ ተቀብረን ብንኖር ይሻላል። እንደ እግዚአብሔር ያለ ገመና ሸፋይ ማን አለ? ይኸውላችሁ ሰው ተመልከቱ ገመናችንን ቢሸፍንልን እንኳን ወዳጅ ሳለን ነው። አሁን ይልዋደል ሰዎቹ ዋ እንዳላወጣው ቲክቶክ ላይ ነው የምለቀው፣ እንደዚያ ዩቲዩብ ነው የምለቀው፣ አሰጣለሁ እረፍ ይላል ሰው። እግዚአብሔር ስንጣለው መረጃ የማያወጣ አምላክ እኮ ነው። ተጣልተነውም ዝም እውነት የለም። እንደ እግዚአብሔር ያለ ማን አለ? እስኪ እንደ እግዚአብሔር ያለ በሉ ማን አለ? የዚህ ዓለም ሰው ልብ በጣም ብታምነው ያንተን እምነት አይቶ ለጥቅም ይክድሃል። እግዚአብሔር ግን ክደኸውም ያምናሃል። ክደኸውም እንኳን ቢሆን ስትመለስ የታመኑ እጆች አሉ አንተን ለማንሳት። የዚህ ዓለም ሰው አጥብቀህ ስትቀርበው ጥቅም ፈላጊ ያደርጋል። እግዚአብሔርን ግን አጥብቀህ ስትቀርበው እሱ ደግሞ ለአንተ ጥቅም ይሰጣል። የዚህ ዓለም ሰው በወደድከው ቁጥር ጥላቻ ያድርበታል። ሰውን ተመልከቱ፣ አጥብቃችሁ ብትወዱት አጥብቆ ነው የሚጠላችሁ፣ ወረተኛ ስለሆነ ማለት ነው። እግዚአብሔር ግን ወረት የሌለው አምላክ። እንደ እግዚአብሔር ያለ ማን አለ? በሉላችሁ እንደ እግዚአብሔር ያለ በሉ ማን አለ? እስኪ አሁን እግዚአብሔር ወረት ቢጨርስ ዛሬ አልቀን አይደለም የምናድረው? ወዶ ፍቅሩ ቢያልቅ ማለት ነው። ታምኖ እግዚአብሔር አይከዳም። ሰው ነው ታምኖ የሚከዳው። ሰው ነው እንደ ሸምበቆ ምርኩዝ የሚያደርገውና ራሱን የሰጠን በቅዱስ ሚካኤል ስም ራሱን የገለጠልን እግዚአብሔር ስሙ የተመሰገነ ይሁን። ይሄን ካልኩ እግዚአብሔር አምላካችን አንድ ነገር ሰራ። እግዚአብሔር አስቀድሞ መላእክትን በፈጠራቸው ጊዜ ተመልከቱ፣ ቅዱስ ሚካኤልን በጣም ነው የምንወደው። የእውነት ለመናገር ማለት ነው በጣም ነው የምንወደው። የምንወድበትም ምክንያት እናታችን ድንግል ማርያም ሳትፈጠር ይዞ የተገኘ መልአክ ስለሆነ ማንን በሉ እንጂ አስቀድሞ ተመልከቱ፣ ድንግል ማርያም አስቀድማ የተሰበከችው ለመላእክት ነው። ለማን ነው? ለመላእክት። በቅዱስ ሚካኤል ክንፍ ላይ እመቤታችንን ስሎ አኑሯታል፣ አስቀምጧታል። ለዚህ ነው ቅዱስ ያሬድ ሲናገር ምን ይላል? ሚካኤል መልአክ በክነፍ ጾራ፣ ቅዱስ ሚካኤል በክንፉ ተሸከማት ይላል። እስኪ በሉ ቅዱስ ሚካኤል በሉ በክንፉ ተሸከማት። ለዚህ ነው እግዚአብሔር ሲያመሰግነው እንበለ ባሕቲታ አልቦ ዘይትማሰለከ በልማደ ምሕረት ወሳይል እንበለ ባሕቲታ እኅትከ ማርያም ድንግል። ቅዱስ ሚካኤል አንተን በቸርነት የሚመስልህ በመራራት የሚመስልህ ከርሩሃ ከእህትህ ከድንግል ማርያም በቀር ማን አለ ይለዋል። ያችን ድንግል ማርያም ርሪት የሆነች እናት ድንግል ማርያምን በክንፉ ይዞ ስለኖረ ተመልከቱ። ምን ይባላል ካላችሁ ተመልከቱ፣ የድንግል ማርያም መበስር ተብሎ ይነገራል። እመቤታችንን ለመላእክት በክንፉ ላይ የገለጠ መልአክ ቅዱስ ሚካኤል ነው። እሱን የሰጠን መድኃኔዓለም የተመሰገነ ይሁን።
ምን አለ መሰላችሁ? በክንፉ ተሸከማት ካለ በኋላ መንጦ ላይ ተደመና ሰወራ። ደመና ክብር ነው። በክብር በባለሟልነት የአምላክ እናት እንደመሆኗ በሚካኤል ክንፍ ላይ ተሳለች አለ። ከዛ ተመልከቱ፣ መጋረጃ ጋረዳት አለ። ተመልከቱ፣ ሚካኤል ክንፍ ላይ ብትሆንም ለመወለድ ዘመናት ቀርተዋት ነበር አለ። ምን ቀርተዋት ነበር? በሞት የነገሩኝ። ስለዚህ ሚካኤል ሲመጣ ማን ይመጣል? በሉ እግዚአብሔር በሉ እንጂ ማን ይመጣል ወደኛ? ቅዱስ ሚካኤል ሲመጣ ማን ይመጣል? እናታችን ቅድስት ድንግል ማርያም። ምክንያቱም ተመልከቱ፣ ድንግል ማርያም በወረቀት አይደለም የተሳለችው። እንግዲያስ በሚካኤል ክንፍ ነው። ይሄው ጥገበውና እንግዲህ ለይለይል ሰው ምን ይለይ? አሁን ያመዋል ሰው። በቅዱስ ሚካኤል ክንፍ ላይ የኖረች እናት ነው ያለችን። እሷን የሰጠን እግዚአብሔር የተመሰገነ ይሁን። እሺ ወደ ነገራችን እንሂድ። ማን ይነሳል? ሚካኤል በሉ እንጂ ማን ይነሳል? ለማን ይነሳል? ለሰው ልጆች። አጠር አድርጌ ብቻ ነው የምናገረው። ሁላችንም እንደምናውቀው ቅዱስ ሚካኤልን ስናስብ የመከራችን ዘመን ማብቃቱን እናስባለን። ቅዱስ ሚካኤል ሲታሰብ የሚታሰበው እሱ ነው። ቅዱስ ሚካኤል ሲታሰብ ከሞት መነሳታችንን እናስባለን። መለከቱን የሚነፋው ኃያል እግዚአብሔር፣ ልዩ እግዚአብሔር፣ ጽኑ እግዚአብሔር ብሎ የመለከት ድምፅን የሚያሰማ ቅዱስ ሚካኤል ስለሆነ ቅዱስ ሚካኤልን ተመልከቱ። በመጀመሪያ የምናገኘዋለን፣ በመጨረሻ የምናገኘዋለን። እስኪ በሉ በመጀመሪያም በሉ በመጨረሻም ማን ይገኛል? ቅዱስ ሚካኤል ይገኛል። ከሁላችን ጋር ይሁንልን። ስለዚህ ሁላችንም እንደምናውቀው እስራኤል በደንብ ስሙ። ታሪክ አጭር ብቻ ልንገራችሁ። እስራኤል ተማርከው ግብፅ ከወረዱ በኋላ ከግብፅ እስራኤልን እየመራ ይዞ የወጣ መልአክ ማን ነው? ንገሩኝ እንጂ። በበረሃ ሳሉ መና ያወርድላቸው የነበረ መልአክ ማን ነው? በሉ እንጂ። ከሙሴ ጋር ሆኖ ከኢያሱ ጋር ሆኖ ከካሌብ ጋር ሆኖ ምድረ ርስትን ያወረሰ ማን ነው? በደንብ ጥሩ ስሙን። በዚህ ብቻ ትምህርታችንን እንጨርሳለን። አሁን ባልኩት ቃል ምንድነው? አብርሃም፣ ይስሐቅ፣ ያዕቆብ፣ እስራኤል የአዳም ምሳሌዎች ናቸው። የማን ምሳሌ ናቸው? በደንብ ስሙ። ቅዱስ ሳዊሮስ ዘእስሙናይ የተረጎመውን ትምህርት ብቻ ነው የማስተምረው። ቅዱስ ሳዊሮስ ዘእስሙናይ አብርሃም፣ ይስሐቅ፣ ያዕቆብ የአዳምና የሔዋን ምሳሌ ናቸው። ማን? አብርሃም፣ ይስሐቅ፣ ያዕቆብ። ግብፅ የወረዱት የአብርሃም የይስሐቅ የያዕቆብ ልጆች ናቸው አለ። የማን ልጆች ናቸው? የአብርሃም የይስሐቅ የያዕቆብ። የአብርሃም የይስሐቅ የያዕቆብ ልጆች ግብፅ ከወረዱ በኋላ ተመልከቱ፣ ግብፅ ከወረዱ በኋላ በሙሴ መሪነት በቅዱስ ሚካኤል ጠባቂነት ሙሴ በፈርዖን ፊት ቆመ ይላል። በማን ፊት ቆመ? በሉ እንጂ ንገሩኝ። ፈርዖን የሳጥናኤል ምሳሌ ነው። ፈርዖን ልበ ደንዳና እንደሆነ ተመልከቱ። ሳጥናኤልም ልቡ እስከ መጨረሻው የማይመለስ ነው። ስለዚህ ምንድነው ያደረገው ካላችሁ ሙሴ በፈርዖን ፊት ቆሞ ሕዝቤን ልቀቅ ብሎ የቆመ ነቢይ ማን ነው ብላችሁ ብትሉኝ ሙሴ ነው። ሕዝቡን ከገሃነም ለማዳን በቀራንዮ አደባባይ የቆመ የባህሪ አምላክ ማን ነው ብላችሁ ብትጠይቁኝ ክርስቶስ ነው። ሙሴ ተመልከቱ፣ በፈርዖን ፊት ከቆመ በኋላ ለእስራኤል ከግብፅ ለመውጣት በግ እንዲበሉ አዘዛቸው ይላል። ምን እንዲበሉ? በሉ ንገሩኝ እንጂ። ከግብፅ ለመውጣት ምን መብላት? በሉ ንገሩኝ። በግ መብላ። አሁን በግ ያልበላ ሰው አይድንም፣ ግብፅን አያልፍም። ከዚያም በኋላ ሙሴ ተመልከቱ፣ ፈርዖን አለቃቸው ሲል 10 ታምራትን ካሳየ በኋላ በመጨረሻ በግ እረዱ አላቸው። በግ አረዱ። የታረደውን በግ ብሉት አላቸው። የምታርዱት በግ አንደኛ ቀንዱ ያልከረከረ፣ ፀጉሩ ያልከረደደ፣ ጥፍሩ ያልዘረዘረ የምታርዱትን በግ ተመልከቱ እንዳታተርፉት። ልብ ብላችሁ ስሙ። ምን እንዳትሉት? እንዳታተርፉት። አንድ በግ እንድትጨርሱ ሆናችሁ ተሰብስባችሁ ወረዱ። ያንን በግ ስትበሉት አለ ተመልከቱ፣ ስትበሉት የተቀቀለውን እንዳትበሉ፣ እርጥቡን ስጋም እንዳትበሉ፣ አጥንቱንም እንዳትሰብሩ፣ ቢተርፋችሁ እንዳታሳድሩ፣ በእሳት አቃጥሉ። የሰማችሁ ነው ብዬ አስባለሁ። ይህን አርጉ።
ስትበሉ ደግሞ የበጉን ደም በርና የበሩን መቃንና መቃኑን ጉበንና ጉበኑን ቀቡት። በጉን በበላችሁበት ቀን ምን ይሆናል አለ? ፍልሰት ይሆናል። እስኪ በሉ ፍልሰት ይሆናል በሉ። በጉ በተበላበት ቀን ምን ይሆናል? ፍልሰት ይሆናል። ይህን ብሎ አዘዛቸው። ተመልከቱ። እስራኤልም ያንን በግ አረዱ። ያ በግ የማን ምሳሌ ነው ካልከኝ የክርስቶስ ምሳሌ ነው። ቀንዱ ያልከረከረ፣ ጥፍሩ ያልዘረዘረ፣ ፀጉሩ ያላረረ ወይንም ደግሞ ፀጉሩ ያልከረደደ ያልዘረዘረ መሆኑ ክርስቶስ በባህሪው ንጹህ እንደሆነ ኃጢአት እንደሌለበት ያስረዳል። ወሞተ ዘንበለ ኃጢአት ተብሎ ተነገረለት ስለሆነ ያለ ኃጢአት የሞተ እስኪ በሉ ያለ ኃጢአት የሞተ በኃጢአት ክርስቶስ ኃጢአት ሰርቶ ለቱ ስባት ሞቶ ቢሆን እኛን ማዳን አይቻለውም ነበር። ያለ ኃጢአት ስለሞተ ለኛ ለኃጢአተኞቹ ቤዛ ሆነ የምንለው ከዛ የተነሳ ያ በግ ማን ነው ከተባለ ተመልከቱ። በጉ ክርስቶስ ነው። መቃንና መቃን አሁን ይኸው በከተማችን በተለይ አዲስ አበባ ላይ በስተዋል። እነዚህ በግ እያረዱ ሰንደቅ ዓላማ እየሰቀሉ ቴዎድሮስ ሊመጣ ነው እያሉ በግል ቤት መታወቂያ እየሰጡ መታወቂያው በፖስታ ቤት እየተሰጠ በግል እያደራጁ ቤተክርስቲያን ረክሳለች እያሉ ምዕመኑን ከቤተክርስቲያን እያወጡ የጨረሱ ሌባዎች አዲስ አበባ በስተዋል። ማንሳትም የፈለኩት ለዚያ ነው። የበግ ደም ተመልከቱ። የበግ ደም አያድንም። የሚያድነው የአማናዊ በግ ደም የክርስቶስ ደም ነው። መቃንና መቃኑን ቀባው ተብሎ ለሙሴ ተነግሯል። ለጊዜው መላከ ሞት ወደዚያ ቤት እንዳይገባ እስራኤልን እንዳይቀስፍ ነው። ፍጻሜው ግን ምን መሰላችሁ? መቃንና መቃን የተባለው ከንፈራችን ነው። ጉበንና ጉበን የተባለው ዳርና ዳሩ ነው። የበጉን ደም የቤቱን በር ቀባው ማለት የክርስቶስን ስጋና ደም ተቀበሉ ማለት ነው። ስንቀበል ከንፈራችንን ስለሚነካን ነው። መላከ ሞት እንዳይቀስፈን የሚያድነን የተራ በግ ደም ሳይሆን የአማናዊ በግ ደም የክርስቶስ ደም ነው። ያኛው በግ የማይናገር በግ ነው። እኛ የምንሰዋው በግ ግን የሚናገር በግ ነው። ያኛው የግብፅ የእስራኤል በግ ተመልከቱ የማያውቅ በግ ነው። እኛ የምንሰዋው የምንቀበለው በግ ግን ተመልከቱ የምንቀበለው በግ ግን አዋቂ ማይምረ ሕዋት የሆነ ክርስቶስ ነው። ያኛው በግ ተመልከቱ ጊዜያዊ በግ ነው። ይሄኛው በግ ግን አማናዊ በግ ክርስቶስ ግን በሐዲስ ኪዳን የበግ ደም ሳይሆን የክርስቶስ ደም ነው። ስጋውን ብሉት ማለት ምን ማለት ነው? የክርስቶስን ስጋና ደም ተቀበሉ ማለት ነው። ስለዚህ ተመልከቱ ፍልሰት የሚሆነው እንድንቀበል የታዘዝነው የክርስቶስን ስጋ ነው። እስኪ በሉ እንድንቀበል የታዘዝነው በሉ የማንን ነው? የእነዚህ ሰዎች አንዱ ተልኳቸው ኢትዮጵያን ወደ ይሁዲዝምነት መቀየር ነው፣ ወደ ኦሪት መመለስ ነው። እዚህ ጋር በየግላቸው ርትዕት ተዋህዶ፣ ኤረር ተራራ ድምፅ፣ ትጉሃን መማክርት ምናምን እያሉ የሚደሰኩሩ ሰዎች ሐሰት ናቸው። እየሰማችሁ ነው እንግዲህ። ከለየላችሁ ይለይላችሁ። እውነቱን ተናግሬ ነው የምጨርሰው። ስለዚህ ተመልከቱ በግ ማን ነው በሉ ክርስቶስ በሉ እንጂ በጋችን ማን ነው? ያኛውን በግ የበሉት ሰዎች ሞተዋል። በረሃ ላይ አልቀው ቀርተዋል። በመቅሰፍት አልቀዋል። አማናዊ በግ ክርስቶስን የበሉ ሰዎች ግን ለመንግስተ ሰማያት ይበቃሉ። በሐዲስ ኪዳን በግ አርደህ ቤትክን ቀባ የሚል መጽሐፍ የለም፣ ተተርጉሟል። ያ በግ ማን ነው? ክርስቶስ። የዛ የበግ ደም ማን ነው? የክርስቶስ ደም። አጥንቱን አትስበሩት። ወልድን በመለኮቱ እንዳሬዎስ ፍጡር አትበለው። ቅቅሉን አትብላ። ሲቀቀል ስጋው እሳት በመታው ጊዜ ምን ይላል? ይፈርሳል። ክርስቶስ በመቃብር ፈርሷል፣ በስብሷል ብለን የክርስቶስን ስጋና ደም አትቀበል ማለት ነው። ስለዚህ እርጥቡን አትብላ፣ እርጥቡን ስጋ አትብላ ማለት ደግሞ ምን ማለት ነው? ክርስቶስ ከስጋው ጋር የክርስቶስን ስጋ ስትቀበል ደመ ነፍስ አለው ብለህ አትቀበል። ነፍስ የተለየው መለኮት የተዋህደው ስጋ ነው ብለህ ተቀበል እንጂ ስትበሉ 18 ሰዓት ጾማችሁ ብሉት ብሏቸዋል። 18 ሰዓት ጾማችሁ ብሉት ያለው ተመልከቱ ለጊዜው መራራ ነገር እንዲሰማቸው ነው። ሐሞት ጨምራችሁ ብሉት አላቸው። ለጊዜው ቂጣ ይበላሉና እንዲበትንላቸው ነው። ቂጣም የክርስቶስ ምሳሌ ነው። ቂጣ የሚጋገረው ያለ እርሾ እንደሆነ ተመልከቱ። ያለ ቀኑ አመጣሁት መሰላት። አሁን የጸሎት ሐሙስ ቂጣ ሲጋግሩ የከተማ ሰው በእርሾ ነው። እናንተ ደግ አይደላችሁ? አይጋገርም በፍጹም። በእርሾ መጋገር እርሾ የዘር ምሳሌ ነው።
ያለ እርሾ መጋገር ተመልከቱ፣ ክርስቶስ እንበለ ዘር ይወለዳል ብለው ነበር እየሰበኩልን ያለ። አሁን ግን እኛ ጋግረን ስንበላ ያለ እርሾ ጋግረን የመብላታችን ምልክቱ ምንድነው ካላችሁ ክርስቶስ እንበለ ዘር ተወልዶ አድኖናል። ያለምን በሞት የነገሩኝ እንጂ ያለ ዘር ተወልዶ አድኖናል ብለን። ስለዚህ ተመልከቱ፣ ከዚያ ምን አላቸው? 18 ሰዓት ጾሙ አላቸው። 18 ሰዓት ጾመን በአዲስ ኪዳን የክርስቶስን ስጋና ደም መቀበል ስላለብን ነው። ከዚያ ተመልከቱ፣ መራራ ሐሞት አርጉበት አላቸው። ለጊዜው እንዲበትንላቸው ነው። ፍጻሜው ግን ክርስቶስ በመስቀል ላይ መራራ ሐሞትን ይጠጣልና ነው። በአዲስ ኪዳን ያለን ሰዎች አቆራቢም ቆራቢም 18 ሰዓት ይጾማል። ይሄ ግዴታ። ለምን ከተባለ የክርስቶስ በመስቀል ጌታ ሆይ አንተ በመስቀል ላይ ሆነ መራራ ሐሞት ጠጥተህ ነበር ብለን ለማስታወስ። ከዚህ የተነሳ ይህን እናደርጋለን። በጉን በበሉበት ምሽት ስደት ሆነ። በሉ እስኪ በጉን በሉ። በበሉበት ምሽት ምን ሆነ? ተናገሩ እንጂ። ስደት ሆነ። ያን በግ ሲበሉ ተመልከቱ፣ ሁለት ነገር ታዘዋል። እየቸኮላችሁ ብሉ። እስኪ በሉ እየቸኮላችሁ ብሉ። አሁን እንግዲህ ስትበሉ የታዘዛችሁት እየቸኮላችሁ ነው መብላት። እሺ ምን ማለት ነው? ሞት አለብኝ እያላችሁ ብሉት። ሞት መቼ እንደሚመጣ አታውቁም። ለጊዜው ተመልከቱ፣ መንገደኞች ስለሆኑ ጫማ አድርገው ቆብ ደፍተው ወገባቸውን ታጥቀው ዱላቸውን በእጃቸው ይዘው ፎቶሎ ግጥም 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 አድርገው በሉት። ለምን? የቸኮለ ሰው የወታደር አበላልና የቸኮለ ሰው አበላል እንደዚያ ነው። ፎሎ በልቶ ታክሲ እንዳያመልጠው ጠዋት ይወጣል ሰው ላጥ 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 አድርጎ ማለት ጫማውን ለብሶ። ልክ እንደዚያ ተመልከቱ፣ ሞት መቼ እንደሚመጣ አታውቁምና ሞት ሳይቀድማችሁ የክርስቶስን ስጋና ደም ብሉ ማለት ነው። እስኪ በሉላችሁ ሞት ሳይቀድማችሁ በሉ። እሺ በሞት ያፈርስ። አሁን እኮ በጣም ሰው አስቸጋሪ ሆኗል። እሺ መቼ ነው የምትሞቱት? ነገሩኝ እንጂ። እሺ የሚቆረበው መቼ ነው? ተናገሩ እንጂ። ዛሬ በሉ በሉ። አሁን ነው። እንደውም አሁን ነው መነሳታችንን እናውቃለን። በሉ መቼ ነው የሚቆረበው? የሚቆረበው እውነቴን ልንገራችሁ ከመሞት አስቀድሞ አንድ ቀን ሲቀር። መቼ ነው የሚቆረበው? ከመሞት አስቀድሞ በሉ እንጂ። መቼ ነው የሚቆረበው? ስንት ቀን ሲቀር። ስለዚህ ተመልከቱ፣ መሞቻችንን ስለማናቅ ሁሌ እየቆረብን ነው የምንኖረው ነው። በሉ መሞቻችንን ስለማናቅ በሉ መቼ እየቆረብን ነው የምንኖረው? ሁሌ መቁረብ። ሰው አሁን የሚደሰኩረውን ድስኩር ልንገራችሁ። አንደኛ እኔ ክፉ ሰው ስለሆንኩ ስለምሰርቅ እንደዚያ ዘማዊ ስለሆንኩ በዚህ ዓለም የኖረ ሰው መቼስ የስጋ ለባሽ ነገር መቼስ እንደው እንዲህ ያለ ድስኩር ተስተካክዬ ከዛ ቤት ሲኖረኝ መኪና ሲኖረኝ አትልፉ። መቼም አትስተካከሉ። እውነት በቃ የምታሳዝኑት እንደዚህ ያለ። እስኪ ተስተካክዬ በሉ። የሚያስተካክለው እግዚአብሔር ካንተ ጋር ካልሆነ እንዴት ትስተካከላለህ? ለመስተካከል ነው እኮ መቁረብ ያለብን። እናንተ ሰዎች ሞኝ ናችሁ እንዴ? ሰው አሁን ሆስፒታል እንገንባ ብለዋል አባታችንና አሁን ሆስፒታል ገብታችሁ ታማችሁ ዶክተሩ ሊያክም ሲመጣ ዶክተር ወደዛ አይደልኝማ ብትሉ በሽተኛ ነኝ ብላችሁ ሐኪም ቤት መሄድ ደግሞ አልታከምም ማለት እንዲህ አይነት በሽተኛ ነው የገጠመን እኮ። ምንድነው እኛ በሉ በሽተኛ በሉ እንጂ ከዛ ደግሞ አልታከምም የሚል በሽተኛ ማለት ነው። እንስተካከል ካላችሁ ተመልከቱ፣ ለመስተካከል ራሱ እግዚአብሔር ያስፈልገናል። ለመስተካከል ማን ያስፈልገናል? በሉ እንጂ በሽተኛ ነን ካል ጤነኛ ለመሆን ማን ያስፈልገናል? የእውነቴን ነው። ይችኛዋን ኃጢአት ሳቆም እያልን ማቆም አንችልም ነው። በደንብ እርግጠኛ ነው የምነግራችሁ። ማቆም የምንችለው እግዚአብሔር ከኛ ጋር ሲሆን ነው። ብቻህን ነው እየተዋጋ ያለው። ይህኛውን ኃጢአት ሳቆም እቆርባለሁ አይቻልም። ቆርበህ ከእግዚአብሔር ጋር እየሆንክ ኃጢአት ግን ማቆም ነው። እየሰማችሁ ነው አይደል? እየቆረብን በሉ መስተካከልን፣ እየተስተካከል መቁረብ። አሁንም ምን እያልን መቁረብ ነው? እስከምንሞት እየተስተካከል መቁረብ ነው። ሰው ተመልከቱ፣ በጣም ተንኮለኛ ነው። ቀድሞ አትብላ ቢባል በላ ጸበለስን ማለት ነው። አሁን ደግሞ ብላ ቢባል ደግሞ አልበላም። እንዴት አይነት ጥጋበኛ ሰው መሰለችሁ! አትብላ ሲባል እበላለሁ። እስኪ አትብላ በሉ። ብላ ሲባል ደግሞ አልበላም። እንዴ አትብሉን በላ አትቀበሉን በላችሁ እንዴ እንድትቀበሉ
ተቀበሉ። እውነቴን ነው። ያለ እግዚአብሔር ባህርን መሻገር አይቻልም። እግዚአብሔር ብርሃን ካልሆነልን ይህን ጨለማ ዓለም መሻገር አንችልም። ያለ እግዚአብሔር ሕይወት የለንም። ከዛፍ የተለየ ቅርንጫፍ ቅጠል እንደማይለመልም ፍሬ እንደማያፈራ ተመልከቱ። ከግንዱ ከለያችሁት ፍሬ ማፍራት ይችላሉ? በሞት ያፈርሰው። ከግንዱ የተለየ ቅርንጫፍ ወይንም ክንፍ ፍሬ ማፍራት ይችላል? በሞት ንገሩኝ እንጂ። እና ምን ሆናችሁ ነው ስስተካከል ነው ምቆርብ የምትሉ? ከክርስቶስ ተለይተ ፍሬ ማፍራት አትችልም። ለዚህ እኮ ነው ሀበኒ ግበር ፍሬ ዘያሰምረከ ከማስተሪ በላይ ሌከ አይደለም የሚለው። በቅዳሴ ጊዜ የሚጸለየው ሲቆርቡ ምንድን ነው? እባክህ ጌታ ሆይ በመጨረሻው ቀን በአንተ ላይ ሆኜ ፍሬን አፈራ ዘንድ ፍቀድልኝ። ከክርስቶስ ተለይቶ ፍሬ ስለሌለ መስተካከልም ከእግዚአብሔር ጋር ሲሆን ነው። ሕይወት ማግኘትም ከእግዚአብሔር ጋር ሲሆን ነው። መንግስተ ሰማያትን መውረስም ከእግዚአብሔር ጋር ሲሆን ነው። ማሸነፍም ከእግዚአብሔር ጋር ሲሆን ነው። ባህርን መሻገርም ከእግዚአብሔር ጋር ሲሆን ነው። ደስታም ከእግዚአብሔር ጋር ሲሆን ነው። ከእግዚአብሔር ጋር ካልሆን ሁሉን እናጣለን። ከሱ ጋር እንድንሆን መድኃኒዓለም ይርዳን። ሁላችሁም እጃችሁን አውጡ። እንዲህ አይነት ቀልድ እኔ አልፈልግም። እውነቴን በፍጹም ነው አልፈልግም። እየሰማችሁ ነው? እየቸኮልኩ በሉ። እበላለሁ ስስት አይደለም ያልኩኝ። እየቸኮል ተመልከቱ። አሁንና ቆይ እንዳታወርዱ። ሰነፍ ከኛ በቀር አለ ሰነፍ? እውነት የሰደበን እንዳትሉኝ ስለ ያው እግዚአብሔር ብያችኋለሁ። ሰነፍ አለ? አብዱቱ ዘይሊ ዘንበለ መቃብሩ። ተመልከቱ። ሰነፍ ማን ነው ካልከኝ መቃብሩን ትቶ ሌላ የሚያስብ ሰው ነው አለ። ተመልከቱ። ሰነፍ ማን ነው? እኛው ነን። ሞት እያለብን ተመልከቱ። ሞትን ያህል ኃጢአትን ዘመድ አድርገን ክርስቶስን ርቀን መኖር ማለት ነው። ከሱ ጋር እንድንኖር መድኃኒዓለም ይርዳል። ስለዚህ እየቸኮልን እንበላለን። ትቆርባላችሁ ከዚህ በኋላ አይደል? አዎ በሉ እንጂ። የምትደሰኩሩትን ዲስኩርስ ስለማቀው ነው። ባሌ ክፉ ሆኖ ባልሽ የሚስተካከለው ከእግዚአብሔር ጋር ስትሆኝ፣ ልጄ ክፉ ሆነ ልጅሽ የምትስተካከለው ከእግዚአብሔር ጋር ስትሆኝ፣ ጎረቤቶቼ ነገረኛ ናቸው፣ ጎረቤቶች ነገራቸውን የሚተውት ከእግዚአብሔር ጋር ስትሆኝ፣ ወይም ጎረቤትሽን ማሸነፍ የምትችይው ኧረ እኔ እንደው በየቀኑ ኃጢአት እሰራለሁ። ያም ከሆነ ደግሞ በየቀኑ ኃጢአት ከሰራሽ ደግሞ የየቀኑን ኃጢአትሽን ቁስልሽን ምን ማለት አለብሽ? መታከም አለብሽ። እየሰማችሁ ነው? አሁን ሰው የሚለው ቆርቤስ ኃጢአት ልሰራ እንዲሁ በሞት ይደው ሰው እስኪ ቆርቤስ በሉ እንጂ ኃጢአት ብሰራ። ልብስ የምታጥቡት ልትለብሱት ነው ልታስቀምጡት ነው? በሉ እንጂ። ካለበሳችሁት ምን ይላል? ከቆሸሸ ምን ይደረጋል? ከታጠበ ምን ይደረጋል? ልብስ ነህ እኮ አንተ ነው። ሰው ስለሆንክ በኃጢአት ትቆሸሻለህ። ስትቆሽሽ ደግሞ እግዚአብሔር አንተን አውጥቶ ኧረ እዚያ ጋርቤጅ ነው የምጥለው ብሎ አያወረውርም። እንግዲህ ምን የሚያደርግህ በሳሙና በኦሞ እጥብ አድርጎ እንደናንተ ቋንቋ ብዬ ነው እጥብ አድርጎ ሽታዋን ርጭት አድርጎ ሳጥን ቆጭ፣ ከዛ ለሆነ ቀን ልብስ፣ ከዛ ቆሽሽ ስትል ደግሞ እጥብ። እንደ ውሃ እግዚአብሔር ነው፣ እንደ ሳሙናው ስልጣነ ክህነት ነው። የመታጠቢያችን ወንዝ የተባለችው ቤተክርስቲያን ወይንም ንስሐ ነው። ከለዚያ ተመልከቱ፣ ታጥበህ እንደመታጠብ እዚያ እንደመቸፍቸፍ በሳሙና በኦሞ እንደመመታት ተመልከቱ። የምትሰግደው የሚጸጥ ጾም ቀኖናው ነው። ከዚያ በኋላ ፀሐይ ላይ እንደመሰጣት ተመልሰህ ከክርስቶስ ጋር ትዋሃዳለህ። ያን እርጥብ ባህሪህን ትተዋለህ። ስትለበስ ደግሞ ተመልሰህ ትቆሽሻለህ። ስትቆሽሽ ደግሞ አሁን መድኃኒቱ ምንድነው? በሉ መታጠብ በሉ እንጂ መድኃኒቱ ምንድነው? በሉ እውነቴን ነው። እግዚአብሔርን አመፀኛ አምላክ የሚያስብለው እንዲህ ቢለን ብቻ ነበረ። ስጋዬና ደሜ የሚሰጠው ለንጹህ ሰው ነው ቢል ማለት ስጋውና ደሙ የተሰጠው ለኃጢአተኛ ለጻድቃን። በሉ እንጂ ንገሩኝ። ለኃጢአተኛ ለጻድቃን። ደግሞ እኛ ምንድን ነን? ኃጢአተኛ ስለሆን ምን አንልም የምንል ሰዎች ነን። የኃይለ ሰይጣን ያመጣብን ሃይማኖት የመሰለ ትህትና የመሰለ ትዕቢት እኮ ነው። ተመልከቱ። ትህትና የመሰለ ትዕቢት የሚወቅሰን እኮ ለምን መሰላችሁ? ጸሐፍት ፈሪሳውያን እንዲህ አላቸው፣ ከዘማውያን ጋር ይበላል፣ ከኃጢአተኞች ጋር ይውላል፣ የእነሱ ወዳጅ ነው ሲሉት እንዲህ አላቸው፣ በሽተኞች መድኃኒትን ይፈልጉታል አላቸው። እስኪ በሉ በሽተኛዎች በሉ ማንን ይፈልጉታል አለ። ስለዚህ እኔ የማስፈልገው ለእናንተ የዳንነን ላላችሁ ሳይሆን በሽተኛ ለሆኑት ነው። ስለዚህ እግዚአብሔር የሚያስፈልገው ለማን ነው? በሉ ለእኔ በሉ። ስለዚህ ለምን ስጋዬን ደሜን ተቀበልክ ካለ ክርስቶስ ሆይ
አንተ የምታስፈልገው ለበሽተኛ ነው። ምክንያቱም እኔ የመጣሁት ለጻድቃን አይደለም ለኃጥአን ነው ብለሃል። አንተ የምታስፈልገው ለበራላቸው ለቅዱሳን ሳይሆን ላልበራልኝ ለኔ ነው ማለት ነው። ሙት ለሆንኩት ለኔ ነው ብለን ስጋውና ደሙን እንድንቀበል መድኃኔዓለም ይርዳን። ስለዚህ ሁላችሁም ትቆርባላችሁ አይደል? አውጡ እጃችሁን። ትቆርባላችሁ አይደል? ከዛሬ ጀምሮ በሉ እቆርባለሁ፣ ክፋቴን እተዋለሁ፣ እንደ ልብስ እታጠባለሁ። አሁን ጥጋባችን እኮ ተመልከቱ። እና ላንሳህ ብሎ አሁን ሰው ይሰለቻል። ንስሐ መግባት ሰልችታችኋል፣ ማስቀደስ ሰልችታችኋል፣ መቁረብ ሰልችታችኋል። በቃ ይሰለቻል ሰው። ጎበዝ ንስሐ መግባት ሰይጣን እኮ አውቆ እኮ ነው እንዲህ አይነት አዚም ያደረገብን። የሚምርህ ሳይሰለችህ ለምን ትሰለቻለህ ይላል። አንተ ለመማር እስኪ በሉ የሚምርህ በሉ ሳይሰለችህ አንተ ለመማር ለምንድን ነው የምትሰለቸው ነው? በሞት ያፈርሰዋል። አባ አላቸው። አቤት ትናንትም ኃጢአት ሰራሁ፣ ነገም ኃጢአት ሰራሁ፣ ዛሬም ኃጢአት ሰራሁ፣ ዛሬም ኃጢአት ሰራሁ፣ ሰልችቶኛል፣ ንስሐ አልገባም፣ ቻዋል ሲል ምን አሉት መሰላችሁ? እንዲህ አሉት በሞቴ እንዲህ አሉት ይኸውላችሁ፣ አንተ ሰው ሕይወትን በሞት ኃጢአትን በጽድቅ እስከምትቀድማት ሩጥ። እስኪ በሉ ሕይወትን በሉ በሞት ኃጢአትን ክፋትህን በደግነት እስከምትቀድመው ሩጥ። ኃጢአትን በሞት እስከምትቀድማት ከዚያ በኋላ ነው የማትነካ አልነካሽም የሚባለው። እዚያ በኋላ አንዳንድ ሰው ንስሐ ይገባል። እዚህ በኋላ ኃጢአትን አልነካትም ይላል። ስትወጣ ደግሞ ታቀምሳታለህ ማለት መልሰህ እንደዚህ ያለኝ ሆኖ እና ሰው አልነካሽም ብሎ አይወስንም። በቃ እንዳልወድቅ እግዚአብሔር ያርገኝ፣ እንድነሳ እግዚአብሔር ያርገን የሚባለው እንድንነሳ እግዚአብሔር ያርገን። ስለዚህ የሚምረን ይሰለቻል። በሉ ንገሩኛ፣ በሉ ንገሩኝ። እንደ እግዚአብሔር ያለ ማን አለ? ቢምር የማይሰለች ቅዱስ ሚካኤል። ቢምረን የማይሰለች አምላክ ካለን ለመማር መሰልቸት የለብንም። ይህንን አይነት ሐሳብ የሚያመጣ ህሊናችንን እግዚአብሔር ያረቅልን። ስለዚህ ተመልከቱ ምን እያሉ በሉት? እየቸኮሉ። አሁን የምናገረው ምስጢር ብቻ ነው፣ ታሪክ አልተረክም። እናንተም እንደምትታገሱ ተስፋ አደርጋለሁ። ስለዚህ ተመልከቱ እየቸኮላችሁ ብሉት። ሞት አለብኝ እያልክ ቁረብ። ከዛ አክሊል ደፍታችሁ ብሉት። የክርስቶስን ስትቆርቡ ክርስቶስ አክሊለ ሦክ መድፋቱን ለእናንተ ብሎ ራሱ ላይ የሾክ አክሊል መድፋቱን እያሰባችሁ ቁረቡ ማለት ነው። ሌላው ተመልከቱ ጫማ አድርጋችሁ ብሉ ማለት ወንጌልን ተምራችሁ ተቀበሉ። የቤተ ክርስቲያንን ምስጢራት ጠይቃችሁ አውቃችሁ ቁረቡ። ወገባችሁን ታጠቁ ማለት ተመልከቱ ንጽህናን ገንዘብ አድርጋችሁ ቁረቡ። ምርኩዝ ይዛችሁ ብሉት አላችሁ። ተመልከቱ መስቀሉን ምርኩዝ አድርጋችሁ ቁረቡ። በመስቀል ላይ ለእናንተ የተከፈለውን ዋጋ አስቡ ማለት። ይህን እንድናስብ መድኃኔዓለም ይርዳን፣ መድኃኔዓለም ይርዳን። በጉን ከበሉ በኋላ ምን ሆነ? ጉዞ በሉ እንጂ በሉ ንገሩኝ። ማን አለ ግን? ቅዱስ ሚካኤል አለ። በዚያ ጉዞ ውስጥ ሚካኤል አለ። ጉዞ ተጀመረ። እኔ አሁን ምንም ታሪክ አልተርክም። ምንም አይዟችሁ፣ አትቸገሩ። ከዚያ ተመልከቱ እስራኤል ከፈርዖን ተለይተው ሲሄዱ ይላል ቅዱስ ያዕቆብ ቅዱስ አባታችን ቅዱስ ሳዊሮስ ዘስሙናይ ማለት ነው። ከዛ ሲሄዱ ተመልከቱ ፈርዖን እስራኤልን መከተሉን ቀጠለበት ይላል። እስራኤል ከማን ጋር ነበር የሚሄዱት? በሉ ከቅዱስ ሚካኤል በሉ እንጂ ከማን ጋር ይሄዱ ነበረ? ከቅዱስ ሚካኤል ጋር ስንጓዝ ሳጥናኤል መከተሉን አይተው ምሽ ነው። በደንብ አድርጋችሁ የምታውቁት ነው የምፈልገው። ቅዱስ ሚካኤል ጋር ስንሆንም ሳጥናኤል አይቆምም፣ እንደው ይመጣል። መጥቶ ግን እኛን ማሸነፍ አይችልም። ተጓዙ። ከተጓዙ በኋላ ተመልከቱ ባህሩ ዳርቻ ላይ ሲደርሱ ደመና ጋረዳቸው። ከዛም በኋላ ባህሩ ተከፈለ። ምኑ ተከፈለ? አሁን የምታውቁትን ታሪክ አይደለም፣ ዝም ብላችሁ ስሙ። ባህሩ ሲከፈል ፈርዖን ተመለከተና ምን አለ መሰላችሁ? አሃ ባህር ተከፈለ፣ እኔም እሄዳለሁ አለ እና ቅዱስ ያዕቆብ ቅዱስ አባታችን ቅዱስ ሳዊሮስ ዘስሙናይ ሲናገር ምን ይላል መሰላችሁ? ባህር መከፈሉን ሲያይ አለ ፈርዖን ሙሴን እንደማያውቀው ሆነ አለ። ተመልከቱ እስኪ ባህር መከፈሉን ሲያይ በሉ ፈርዖን ሙሴን እንደማያውቀው ሆነ።
ባህር መከፈሉን ሲያይ ፈርዖን መመለስ ነው የነበረበት መቀጠል እና እንደው ብንሆንኛ መቀጠል ነው መመለስ ነው የነበረበት። ተመልከቱ በደንብ ስሙኝ። ይሄ ምስጢረ ሥጋዌም ስለሆነ ፈርዖን ሙሴን እስካለማወቅ ደርሶ ልቡናው ታወረ ይላል። ለዚህ ነው እግዚአብሔር ምን ይላል? ወአጸን ልቦ ለፈርዖን፣ የፈርዖንን ልቡን አጸናዋለሁ አለ። እንዴ እግዚአብሔር የፈርዖንን ልብ ካጸና ችግሩ እግዚአብሔር ነው ማለት እንዲያ ማለት አይደለም። እግዚአብሔር የሰውን ልብ ያጸናል ማለት ረድኤቴን አነሳለሁ ነው። ሲበሉ ረድኤቴን በሉ። መሐሪው እግዚአብሔር የተለየው ልብ ምሕረት ያቆማል። ቸሩ እግዚአብሔር የተለየው ልብ ቸርነትን ያቆማል። ፈርዖንን አጸናዋለሁ ማለት እኔ አስተዋዩ እግዚአብሔር ማይምረ ህዋቱ እግዚአብሔር ከፈርዖን ስለይ ፈርዖን ማስተዋል ያጣል ማለት ነው። ሰው ማስተዋል የሚያጣው ማን ሲለየው ነው? በሞቴ ንገሩኝ፣ ማን ሲለየው ነው? ሰው እስክሪብቶውን ጆሮ ላይ አስቀምጦ ቁልፉን በፖርሳው ይዞ ሞባይሉን እጁ ላይ ይዞ ውለዱ እያለ ሀገር የሚያዳርስ እግዚአብሔር እየተለየው ስላለ ዓለም ስላናወዘችው። ስለዚህ እንዳንረሳ ማን ከኛ ጋር ይሁን? ማን ከኛ ጋር ይሁን? ተመልከቱ። ከፈርዖን እግዚአብሔር ረድኤቱን ሲያነሳ የፈርዖን ልብ ደነደነ፣ የሰይጣን ከተማ ሆነ። በዚህ የተነሳ ሙሴን እስካለማወቅ ደረሰ ይላል። ሲበሉ ሙሴን በሉ እስካለማወቅ ደረሰ። ፈርዖን የሳጥናኤል ምሳሌ ነው። ሙሴ የክርስቶስ ምሳሌ ነው። ተመልከቱ። ሳጥናኤል ዲያብሎስ ተመልከቱ ክርስቶስን ሶስት ነገሮችን አያውቃቸውም። የክርስቶስን ስንት ነገሮችን በቦቴ ንገሩኝ። ሶስት ነገሮች፣ ሶስት መሰረታዊ ሐሳብ። የመጀመሪያ ለሰይጣን አይገቡትም፣ ሁለተኛ ለልጆቹ አይገቧቸውም። ዛሬ አይደለም እምላችሁ፣ ሰይጣን ዓርብ ገብቶታል አንዱ፣ ሌላው ግን እስከ መጨረሻው አልገባውም። አንዱን ነው ዓርብ የገባው። እሱን እነግራችኋለሁ ዓርብ ከደረስን ማለት ነው። እና ስለዚህ ተመልከቱ ሶስቱ ምንድናቸው ካላችሁ፣ አንደኛው ያለ ዘር መጸነሱ። እስኪ በሉ ያለ ዘር በሉ መጸነሱ። ይሄ አምላክነቱን እስካለማወቅ አድርሶታል። እንዴ አምላክ ቢሆን ተመልከቱ መወለዱንስ ይወለድ እንደው ደግሞ ከተወለደ ከቤተ መንግስት እንደው ከነገስታቱ ልጅ ይመርጣል እንጂ የድሃ ልጅ ይመርጣል እንዴ? ያቺ እናት አባት የሌላት እመቤታችን እኮ እሷን ይመርጣል እንዴ? አይሆንም ብሎ ይቺ አውረዋለች። ሰው ሲሆን ተመልከቱ ለዮሴፍ ልጅ አለው ይመስለው ነበር። ሰው ሲሆን ክርስቶስ ሰው በሆነ ጊዜ እንደኛ ሰው ይመስለው ነበር። እንደማን ንገሩኝ እንጂ እኛ ሰው የሆነው በዘር ነው። ክርስቶስም ሰው የሆነው ምድራዊ አባት ያለው ይመስለው ነበር። ክርስቶስ ተመልከቱ ዘባሂቲቱ አብ ወዘባሂቲቱ እም፣ የብቻው እናት የብቻው አባት ብቻ ነው ያለው። ሲበሉ የብቻው በሉ እናት የብቻው አባት። አብ ወልድን ይወልደዋል። አዎ ያለ እናት። እንዴት? ድንግል ማርያም ያለ አባት እንደወለደችው ማስረጃውስ። ይሄ ለሰይጣን ፈጽሞ አይገባውም አንዱ። ሁለተኛው በድንግልና መወለዱን አያውቅም። በምን መወለዱን ንገሩኝ እንጂ። ሰው ያለ ድንግልና እንደማይወለድ ድንግል ማርያም ዘላለም ድንግል እንደሆነች ለሰይጣን አይገባው፣ ለልጆቹም አይገባቸውም እስከ መጨረሻ። ክርስቶስ እንኳን ሲያስተምር ለአይሁድ እኔ በድንግልና የተወለድኩ ነኝ አላለም። እሱን ካላመንክ መጀመሪያ አምላክም ሰውም ነው ብለህ ካላመንክ የድንግል ማርያምን ድንግልና ማመን አችልማ ስላልቻለ ይላል ቅዱስ ዮሐንስ አፈወርቅ። እሱ በድንግልና መወለዱን አልነገራቸውም። ቢነግራቸው ኖሮ አይሁድ ተመልከቱ እኔ የእግዚአብሔር ልጅ ላይ ባላቸው ጊዜ ሊወግሩት ድንጋይ እንዳነሱ ሁሉ እንዴት አድርገው በቅናት በተነሱበት ነበረ ይላል። ስለዚህ ተመልከቱ ሲወለድ በድንግልና መወለዱን አያውቅም። አንድ ሲጸነስ እንበለ ዘር መጸነሱን አያውቅም። ሁለት ሰው ሲሆን አምላክም ሰውም መሆኑን አያውቅም። በሉ አምላክም በሉ እንጂ በሞቴ ሰውም አምላክና ሰው አይባልም። እሺ በፍጹም አይባልም እንደዛ። አምላክና ሰው ከሆነ ሁለት ነው የሚሆነው። አምላክም ሰውም መሆኑን አያውቅም። ሰይጣን አብዝቶ ታምራትን ሲያደርግ ለማወቅ ሲለፋ ክርስቶስ አብዝቶ ይደክም ነበር አለ። ተመልከቱ እስኪ በሉ ሰይጣን በሉ አብዝቶ ማወቅ ሲፈልግ ክርስቶስ አብዝቶ ምን ይላል? ይደክማል በሉ እንጂ። ለዚያ ነው እየተከተለው እስከ ቀራንዮ የመጣው። ተመልከቱ ሰይጣን በዘር መጸነሱን ለማወቅ እንበለ ዘር መጸነሱን ለማወቅ ሲፈልግ እሱ ምን አደረገ? ክርስቶስ የዮሴፍ እጮኛ ናት እንድትባል አደረገ፣ ሳወረው።
ሲወለድ ተመልከቱ፣ አምላክ ይወለዳል እንዲል ተመልከቱ። ቤተልሔም መላእክት መጥተው ሲያቸው እንዲህ አምላክ ተወልዶ ይሆን እንዲህ ወዮ ብሎ ቤተልሔም ጎለል እያለ ሲሄድ እሱ ግን ምን ማለት ያዘ? ማልቀስ ያዘ። አሃ አምላክ ቢሆንማ አያለቅስም ብሎ አሰበ። እንደገና ተመልከቱ፣ ይችን አሰበ እሱ። ተመልከቱ ቤተልሔም ሰይጣን ሲሄድ ተመልከቱ፣ እመቤታችን ቅጠል አልብሳው ሲያገኝ እሱ እኔን ከሳት የፈጠረ እሱ ልብስ ያስፈልገዋል? አያስፈልገውም እኮ ስለዚህ ሰው ቢሆን ነው ብሎ ትቶት ሄደ ማለት። ተመልከቱ ግብፅ ያሰደደው እንኳን አንደኛው ምክንያት ምንድን ነው ካላችሁ፣ ሰው ነው አምላክ ነው ልለየው ብሎ ነው። ሰው ነው አምላክ ነው ክርስቶስ አምላክም በሉ እንጂ ሰውም ይህንን እንዳያውቅ በምን ያውረው ነበር? የአምላክነትን ስራ በሰራ ጊዜ ከዚያ በታች ዝቅ ብሎ ከሰውነት በታች አንሶ ይሰራላል። ይወል ከሰውነት በታች ይወል በሞቴ ንገሩኝ እንጂ አሁን እናንተ የንጉስ ልጅ ብትሆኑ አንድ ተራ ሰው ዱላ ሽመል ይዞ ሊያባረራችሁ ቢመጣ ትሮጣላችሁ? ዞር ነገለን ሄሎ ክበቡ ባላቸው መጥተዋል ሰዎች አናቱን እስኪ ታሳየኛለህ ነው ያን የሚባለው ማለት። የንጉሱ የአብ ልጅ ከሆነ ሳሰድደው ሄሮድስን አናቱን ይላል፣ እኔ ማርፋለሁ ነው ጥያቄው። እሱ ግን ከተራ ሰው በታች ሆኖ ሄሮድስ እያሳደደው እሱ እየፈራ ግብጽ ተሰደደ ማለት ነው። አምላክ አይደለም በቃ ችግር የለውም ማለት ነው። እዚህ ተመልከት፣ አብዝቶ ድካምን እየሰራ ሰይጣንን ያቀርበው ነበር። ምንን እየሰራ ንገሩኝ እንጂ እንጀራ ሲያበረክት ሲያየው አምላክ ሲመስለው፣ ሲርበው ሲያየው ሰው ይመስላል። እንጀራ የሚያበረክት አምላክ ነው፣ አምላክ ነው። ቆይ ሲል እንደገና ደግሞ ሲርበው እንደገና ርቦት ያያል። የደከሙትን የሞቱትን ህይወት ሲዘራባቸው ሲያየው ተመልከቱ፣ አምላክ ሲመስለው እሱ እንደገና ደግሞ ምን ይላል? የት ነበር እንደው አልዓዛር የተቀበረ ግን ይላል። እንደገና እኮ ያቺ ሐሳብ ተመልከቱ፣ ፈጽሞ አላዋቂ ተመስሎ ነበር ለሰይጣን። እየሰማችሁ ነው? በባህር ላይ ሲራመድ ሲያየው አሃ ለካ አምላክ ነው ማለት ነው ሲል እንደገና ደግሞ ባህር ውስጥ ሆኖ ተኝቶ መርከቧን ነፋስ ተነስቶ ዥው ሲሰጣት አምላክ አይተኛም እኮ አምላክ እና እንደገና ምን ይላል? ይታለላል። የክርስቶስን አምላክነት እስካለማወቅ ደርሶ ዲያብሎስ እስከ ቀራንዮ ክርስቶስን ተከተለው ይላል። እስከ የት? በሞቴ ንገሩኝ። ፈርዖን ተመልከቱ ሙሴን እስከ የት ተከተለው? እስከ ኤርትራ በሉ። እስከ ማን ነው በሉ እንጂ። ባህር ሲከፈል ምን አለ መሰላችሁ? በጣም ቃል ለቃል ያለውን ነው። የሀገራችን ውሃ የሰው ሀገር ሰው እያሻገረ እኔን ያሻገረኝም ግባ በል እንግዲህ አለ ወታደሩ። እንዲሁም አስቸጋሪ ግባ በል እንግዲህ አለ። ከዛ ተመልከቱ ያ ማለት ምን ማለት ነው ሲባል ተመልከቱ ባህር የተባሉ የክርስቶስ ነፍስና ስጋው ናቸው። ምንና ምኑ ናቸው? ነፍስና ስጋውን ተመልከቱ። በመልዕልተ መስቀል ላይ ተሰቅሎ ሲራብ፣ ሲደማ፣ ሲቸገር፣ ሲጨነቅ አባት ሆይ ነፍሴን በእጅህ እሰጣለሁ ሲል ተመልከቱ አምላኬ አትተወኝ እያለ መዝሙረ ዳዊትን ሲጸልይ አሃ ይሄማ ተመልከቱ የለመድኩት የሀገሬ ባህር ነው እንዳለ ፈርዖን፣ ይሄማ የለመድኩት የአብርሃም ስጋ ነው። ነፍሱም እንደ አብርሃም ያለች ነፍስ ናት። ነፍሱንም ስጋውንም ይዤ ሲኦል ላውርድ ብሎ ሰይጣን ቀረበ ነው የሚለው። ማን ቀረበ? ከዚያ ተመልከቱ ያውም አልቀረ በገባበት ባህር ፈርዖን ሰጠመ ይላል። ያውም አልቀረ በሉ እስኪ በየት ሰጠመ? በገባበት ባህር ማለት ተመልከቱ ፈርዖን በገባበት ባህር እስከነ ሰራዊቱ በኤርትራ ባህር እንደሰጠመ ሰይጣን ተመልከቱ የክርስቶስን ነፍሱን ከስጋው እለያለሁ ብሎ ወደዚያ ወደ ክርስቶስ ነፍስና ስጋ በቀረበበት ጊዜ በዚያው ተመልከቱ ከሰራዊቱ ጋር አብሮ ሰጠመ ይላል። በክርስቶስ ደም ክብር ለቅዱሳን አምላክ ይሁንልን። ይህን ሲናገር ተመልከቱ ምን ይላል መሰላችሁ? እንደ እንድርያኖስ ነው ይላል። እስኪ እንድርያኖስ በሉ እንጂ እንድርያኖስ በሉ እንጂ አውሬ ነው ይሄ እንድርያኖስ የሚባለው እና የአዞ ጠላት ነው። የምን ጠላት ነው? ባህር ዳር ነው የሚተኛው። ባህር ዳር ከተማው አይደለችም። እሺ ከባህር ዳር ላይ አሸዋው ላይ ማለት ነው። አሸዋው ላይ ተኝቶ አሸዋውን በሰውነቱ ጭቃውን ይቀበዋል። ያሸዋውን አዞ እንቅልፋም ነው እንደለመደው ወጥቶ ከባህሩ አፉን ከፍቶ አብሎ ሲጋደም እንድርያኖስ አፈር ለብሶ ውጭ ላይ ተኝቷል። እንቅልፉን ሲጠጣ አዞ በአፉ ገብቶ ወደ ሆዱ ወርዶ የሆድ ዕቃውን ዘርግፎት ይወጣል አለ። ተመልከቱ አዞ የተባለ ዲያብሎስ ነው። እንድርያኖስ የተባለ ክርስቶስ ነው። አፈር የተባለ የተዋሃዳት የኛ ስጋ ናት።
ተመልከቱ አዞ አፉን ከፍቶ ሲተኛ ማለት ሰይጣን ሞት ተመልከቱ ክርስቶስን ይዞ ለማስቀረት ዲያብሎስ የክርስቶስን ነፍስ ከስጋው ለመለየት በቀረበ ጊዜ ተመልከቱ የዚያን ጊዜ ወደ ሆዱ ገብቶ እንድሪያኖስ አዞውን ሆድ ዕቃውን እንደዘረገፈው ክርስቶስ ተመልከቱ ወደ ሞት ሆድ ገብቶ ወደ ሲኦል ወርዶ በሲኦል ያሉ ነፍሳትን አወጣቸው። ሆድ ሲዘረገፍ የሆድ ዕቃ እንደሚወጣ ዲያብሎስን ሞትን ድል ሲነሳው ሞት የያዛቸው አብርሃም፣ ይስሐቅ፣ ያዕቆብ ሁሉም አባቶች ክፎቹም ደጎቹም ከሲኦል ነፃ ወጡ። በማን ሞት? በክርስቶስ። እንደ እግዚአብሔር ያለ ማን አለ በሉ። እስኪ በሉ እንደ እግዚአብሔር ያለ በሉ። እስኪ በሉ እንደ እግዚአብሔር ያለ በሉ። ማን አለ? እየደከመ ሰው እየመሰለ አምላክነቱን የገለጠ እየሞተ ያዳነ ሞትን ድል የነሳ እንደ እግዚአብሔር ያለ የለም። ራሱን የሰጠን መድኃኒዓለም የተመሰገነ ይሁን። ፈርዖን ተመልከቱ ሰውን ሕፃናቱን ባሰጠመበት ሰጠመ በሉ። ፈርዖን በሉ ባሰጠመበት በሉ እንጂ ምን አለ? ሳጥናኤል የሰው ልጆችን በሚያሰጥምበት በገሃነም በክርስቶስ ሞት ሰጠመ ከነሰራዊቱ በክርስቶስ ሞት አሰጠመልን። ኤርትራ ባሕር ለመከፈል የሙሴ በትር አለች። ክርስቶስም የዓለምን በደል ኃጢአት የዓለምን ፍዳ ኃጢአት ለመክፈል በመስቀል ላይ ቆሞ ነበረ። ተመልከቱ በዚያ ሰይጣን ባላሰበው ሰይጣንን አሸነፈው። ስለዚህ ተመልከቱ ያ መስቀል የክርስቶስ የሙሴ በትር ኤርትራን የከፈለበት በትሩ ክርስቶስ የተሰቀለበት መስቀል ነው። በዚያ በመስቀል ባሕረ እሳት ተከፈለልን። መስቀሉን የሰጠን አምላክ የተመሰገነ ይሁንልን። ስለዚህ ተመልከቱ ወደ ነገር ልመልሳችሁ። አጠር ነው የማደርገው ከዚህ በኋላ ኤርትራን ተሻግረው በድንኳን አደሩ። ኤርትራን ተሻግረው በሞት ያፈርሰዋል። ኤርትራን ተሻግረው በየት አደሩ? ለመጨረሻ ጊዜ ፈርዖንን ላያዩት ዳግም ላይመለሱ ግብፅ እስራኤል ተሻገሩ። እስኪ በሉ ፈርዖንን ላያዩ በሉ ዳግም ላይመለሱ ማን ተሻገሩ? እስራኤል ተሻገሩ። እኛም ተመልከቱ እስራኤል ባሕር ከተከፈለ በኋላ ፈርዖንን ድጋሚ እንዳላዩት እኛም ተመልከቱ በክርስቶስ ሞት በክርስቶስ መሰቀል ሲኦል ተከፍሎልናልና ድጋሚ ሲኦልን ላናይ ክርስቶስ ካሳ ከፍሎልናል። ለዚያ ነው መሮጥ ያለብን። ከዚያ በየት አደሩ አለ? በድንኳን። እስኪ በሉ በድንኳን በሉ አደሩ በሉ እንጂ በደንብ በየት አደሩ? በጉን ያልበላ አይወጣም። በጉን መብላት ግዴታ ነው ባሕር ለመሻገር ዓለምን ለማሸነፍ ክርስቶስን መያዝ ነው። ባሕሩ ሁከት አይታጣውም። ሁከት ያለባት ይችን ዓለም ለማሸነፍ ከክርስቶስ ጋር መሆን። ስለዚህ ተመልከቱ ቅዱስ አባታችን ሲናገር ሊቁ ምን ይላል መሰላችሁ? ያቺ ድንኳን የገነት ምሳሌ ይላታል። እስኪ በሉ ያቺ ድንኳን ቆይ በቃ ልተው ሰዓት ስለሌለኝ ይሄኛውን ልተውና ይሄኛውን ትርጓሜ ልንገራችሁ። ያቺ ድንኳን የቤተ ክርስቲያን ምሳሌ ናት። እስኪ ያቺ ድንኳን በሉ የቤተ ክርስቲያን ምንድን ናት? በሞት ያፈርሰዋል። ከግብፅ ከተወጣ በኋላ በየት አደሩ እስራኤል? በሉ ንገሩኝ። እኛ ከዓለም ከተለየም በኋላ የምንኖርባት በጥምቀት ባሕር ተሻግረን የምንኖርባት ቤታችን ቤተ ክርስቲያን ናት። ያቺ ተመልከቱ ያቺ ተመልከቱ ያቺ በረሃዋ በማንና በማን መካከል ነው ያለችው? በግብፅና በከነዓን መካከል ነው ያለችው ይላል። እስኪ በሉ በግብፅና በሉ በከነዓን በየት ናት ቤተ ክርስቲያን? ተመልከቱ በመንግስተ ሰማያትና በዓለም መካከል ያለች ድንኳናችን። ተመልከቱ እስራኤል ምድረ ርስት ለመግባት የግዴታ በድንኳን ማደር አለባቸው። ባሕር መሻገር አለባቸው። መንግስተ ሰማያት ለመግባት ክርስቲያኖች ጥምቀትን ተመልከቱ ባሕር የተባለ ኤርትራ ባሕርን እንደመሻገር ተመልከቱ። አሮጌውን ቀብራ አንዱን የምታድን የጥምቀት የውሃ ገንዳ ማናት? ኤርትራ ናት። እስኪ በሉ አንዱን ገላ በሉ እንጂ አንዱን የምታድን ግራን የሚያጋባው አይደል? ፈርዖንን ገድላ አስጥማ እስራኤልን ያዳነች ማናት? ኤርትራ። አሮጌው ማንነታችን የሚቀበርበት ተመልከቱ። ምንድነው መሰላችሁ የሚለው እለሳ ተጠመቅሙ ክርስቶስ ለበስክሙ የተጠመቃችሁ ክርስቶስን ለበሳችሁ በሉላችሁ። የተጠመቃችሁ በሉ ክርስቶስን ለበሳችሁ።
የተጠመቃችሁ በሉ ማንን ለበሳችሁ? አሮጌው ማንነታችን የሚሞተው አካላችን የማይሞተው እግዚአብሔርን የሚዋሃደው በጥምቀት ነው። የሚጨልምበት ስጋችን ብርሃን ክርስቶስን የሚዋሃደው በጥምቀት ነው። አላዋቂ ስጋችን አዋቂውን የሚዋሃደው በጥምቀት ነው። ተመልከቱ። ስለዚህ ምን አለ? የሚጠመቅ ሰው አሮጌ ማንነቱን ቀብሮ ማንን ይለብሳል? በሉ ክርስቶስን በሉ እንጂ። የክርስትና ጥምቀት የሚጠመቅ ሰው ፀጉሩን ይላጫል፣ ልብስ አይለብስም ሲጠመቅ። ለምን? ልብሴ ክርስቶስ ነው ማለት እኮ ነው። ልብሳችን ማን ነው? በሞቴ ክርስቶስ በሉ እንጂ። አንድ ነገር ልንገራችሁ። እግዚአብሔር ከአባቱ ተወለደ አልተወለደም? ኖሮ ከማን ተወለደ? ቅዱስ ኤፍሬም ሲናገር የማይስማማውን ልደት ተወልዶ የሚስማማውን ልደት ተወልዶ የማይስማማ ልደት ተወለደ አለ። እስኪ በሉ በሞቴ የሚስማማውን ተወልዶ በሉ የማይስማማ ተወለደ። የሚስማማው እንደ አምላክነቱ ከአብ መወለድ ነው፣ ተወለደ። የማይስማማው ልደት የሚባለው ሰው መሆኑ ነው። እሳት ከውሃ ጋር እንደማይስማማ፣ እሳት ከእንጨት ጋር እንደማይስማማ የማይሞተው አምላክ የሚሞት ስጋን የሚዋሃድበትን ልደት በሁለተኛው አደረጋል። የማይፈርስ እግዚአብሔር የሚፈርስ ስጋን የሚዋሃድበትን ልደቱን በሁለተኛው አደረጋል። ብርሃን እግዚአብሔር የሚጨልምበት ስጋን ለመዋሃድ ሁለተኛ ልደቱ አደረጋል። እኛም ተመልከቱ፣ የሚስማማ ልደት ተወልደን የማይስማማ እንወለዳለን። እኛም በሉ እንጂ የሚስማማ ተወልደን የማይስማማ እንወለዳለን። ለሰው የሚስማማው ምንድን ነው? ከሚሞት ባህሪ የተገኘ ነው። ከአባታችን ከሚሞት ተወለድን። ከሚጨልምበት ነው፣ ከሚጨልምበት ተወለድን። ከሚወሰን ነው፣ ከሚወሰን ተወለድን። ከሚወሰን እናት አባት ተወልደን ከማይወሰነው ከእግዚአብሔር በጥምቀት እንወለዳለን። ከሚሞት እናት አባት ተወልደን ከማይሞት እናት አባት ከጥምቀት እንወለዳለን። ተመልከቱ። ከሚጨልምባቸው እናት አባት ተወልደን ከማይጨልመው ከብርሃን ከእግዚአብሔር እንወለዳለን። ያ ማን ነው? በሉ ጥምቀት በሉ እንጂ። ጥምቀት ነው በሉ እንጂ። ጥምቀት ይሄ ነው። እጥር አድርጌ ብቻ ነው የምናገረው። በሞት ያፈርሰውን አንድ ጊዜ ብቻ ሰው እጥር አድርጌ ነው በጣም የምናገረው፣ አላስረዝመውም። ትርጓሜውን ሁሉ ስለምተው የፈለግኳትን ብቻ ልንገራችሁ። ከግብፅ ከወጡ በኋላ በሉ በየት ነው የሚታደረው? በበረሃ በሉ እንጂ። በየት ነው የሚታደረው? በየት ነው የሚታደረው? ይኸው ክርስቶስን አግኝቼዋለሁ ገነት ነው የምገባው የሚል ጉራ የለም። የት ማደር አለብህ? እዚህ ድንኳን ማደር አለብህ። አይቻልም። እዚህ ድንኳን ካላደርክ ምድረ ርስት አትገባትም። ይሄን ወቀው በቃ። አዳም ተመልከቱ፣ ክርስቶስ ነፍሳትን ካወጣቸው በኋላ በገነት አሳደራቸው አለ። ክርስቶስ በሉ ነፍሳትን አወጡ። በየት ነው ያሳደራቸው? ደስ ይበላችሁ። እውነቴን ነው። ለምን ብትሉኝ በገነት ቆዩ። ያው እንግዲህ ችግሩ የከተማ ሰው ለምን ደስ እንደሚለውም አይታወቅም። ዝም ብሎ ሰባኪ ስለለፈለፈ ልል ነው የሚል ማለት። እንደዚህ አትታርጉሽ። ቆዩ ደስ ይበላችሁ ያልኳችሁ ይሄን። ከኛ በፊት የነበሩ ቅዱሳን ሁሉ ቢሄዱ እኛ ሳንሄድ መንግስተ ሰማያት አይገቡም። እየሰማችሁ ነው። ኪያዬ ይጸንዑ ጻድቃን እስከ ሶበተ አሰየኝ። እኔን ዋጋዬን እስከምሰጠኝ ጻድቃን ይጠብቁኛል አለ። የወሰዳቸውን ነፍሳት ክርስቶስ መንግስተ ሰማያት ሳይሆን ያስገባችሁ ገነት ነው። ሲበሉ ገነት ነው በሉ። ገነት ላይ ደግሞ አብርሃም፣ ይስሐቅ፣ ያዕቆብ ደጋግ አባቶች ቅዱሳን ሁሉ በዚህ ዓለም ትውልድ እስከሚያበቃ ሰማይና ምድር እስከሚያልፍ ድረስ መንግስተ ሰማያት ስለማይከፈት አብረን ነው መንግስተ ሰማያት የምንገባው ማለት። ስለዚህ ቀን እግዚአብሔር ያብቃን። በገነት የሌለ በሉ መንግስተ ሰማያት አይገባም። ነገሩኝ እንጂ በጎላው ነው ግብርም የሚለወጡ እነ ኤልያስ ይኖራሉ። የዛን ጊዜ ወደዚያው ሞተው ወደ መንግስተ ሰማያት የሚሄዱ ማለት ነው። በጎላው ግን እንደዚያ ነው። ጎላ ማለት መጠጫው እንዳይመስላችሁ ትቼዋለሁ። ስለዚህ ተመልከቱ፣ በቤተ ክርስቲያን ያላደረ ሰው መንግስተ ሰማያት አይገባም። በቤተ ክርስቲያን ያላደረ በሉ መንግስተ ሰማያት አይገባም። ያቺ ተመልከቱ ምድረ ርስት የመንግስተ ሰማያት ምሳሌ ናት። የእመቤታችን ምሳሌ ምናት? እሱን አይደለም የረሳሁት። ምድረ ርስት ላይ የነበሩትን አሕዛብ አጥፍቶ ለእስራኤል አወረሳቸዋል። እስኪ ምድረ ርስት የነበሩትን በሉ አጥፍቶ ቦታዋን ለማን ሰጠ? በሰማይ። ያ ተመልከቱ ምድረ ርስት ላይ ያሉ አሕዛብ የዲያብሎስ የሰራዊቱና የእሱ ምሳሌ ናቸው። ምድረ ርስት የነበሩትን አጥፍቶ ለልጆቹ እንዳወረሰ በሰማይ ይኖር የነበረ ዲያብሎስን ከክብሩ አውርዶ በሱ ቦታ ሰውን ፈጠረ ማለት ነው።
በሱ ቦታ ማንን ፈጠረ? በሉ ንገሩኝ። ሰውን ፈጠረ። ያንን የፈጠረው ሰው ደግሞ ሁለት ነው። በሉ ሁለት በሉ ቶሎ ብላችሁ ሁለት። ያ ሁለት ሰው ደግሞ ተመልከቱ፣ በጣም ሺህ የሆነ የሳጥናኤል ሰራዊት የነበረበት ቦታ መግባት አይችልም። እንዴት? የሺዎችን ቦታ ለመያዝ ሺህ መሆን ይጠይቃል። የእልፍ ቦታን ለመያዝ እልፍ መሆን ይጠይቃል። የእልፍ ቦታን በሉ ለመያዝ ምን ይጠይቃል? እሺ እግዚአብሔር ይስጥልኝ። ስለዚህ አዳምና ሔዋንን ከተሳሳቱ በኋላ ወደዚህ ዓለም እንዲወርዱ ያደረጋቸው በዲያብሎስ ነገር ልክ እንዲሆኑ ነው። በማን ነገር ልክ ንገሩኝ እንጂ። ስለዚህ የክርስቲያኖች ቁጥር በዲያብሎስ ነገር ልክ ሲሆን ሰማይና ምድር ያልፋል። እስከዚያ ግን የምንቆየው በየት ነው? በሉ በድንኳን በሉ። ድንኳን ማናት? በሞቴ ንገሩኝ። በቤተ ክርስቲያን የሌለ ሰው ቅዱስ ሚካኤል አይቆምለትም። የሕይወት መጽሐፍ የተባለው ጥምቀት ነው። የሕይወት መጽሐፍ የተባለችው ድንግል ማርያም ናት። የድንግል ማርያም እናትነት የሌለው የጥምቀት ምልክት የሌለው ለየት አይበቃም። ቅዱስ ሚካኤል አይቆምለትም ማለት ነው። ቅዱስ ሚካኤል እንዲቆምልን እግዚአብሔር ይርዳን። ዘመኑ ስለተመልኩ በሕይወት መጽሐፍ የተጻፈ በልበ ሥላሴ የተጻፈ ማለት ልጅ ብለው ሥላሴ የሚጠሩት ከጥምቀት የወለዱት ማለት ነው። ከጥምቀት የወለዱት በሉ የማን ልጆች ናችሁ? በደንብ የሥላሴ በሉ እንጂ የማን ልጆች ናችሁ? ማን ይቆምልናል? ስለዚህ በሉ ንገሩኝ። የሕይወት መጽሐፍ በዚህ ዓለም አለ እንዴ? ከሥላሴ በቀር የለም። የሕይወት መጽሐፍ ከድንግል ማርያም በቀር አለ እንዴ? የለም። የሕይወት መጽሐፍ ከጥምቀት በቀር አለ እንዴ? የለም። የሕይወት መጽሐፍ ከቤተ ክርስቲያን በቀር አለ እንዴ? የለም። በዚህ የተጻፈ ቅዱስ ሚካኤል ይቆምለታል። ቅዱስ ሚካኤል ለሁላችን ይቆምልን። የመጨረሻ ልባችሁ ዝቅ አለ አይደል? በድንኳን በሉ ኖሩ። ለ40 ቀን የነበረው ለ40 ዘመን ለ40 ቀን የነበረው በሉ ለ40 ዘመን። እኔ አሁንም ማስረግጬ ልንገራችሁ፣ ቴዎድሮስ ሊመጣ ነው። 1 ዓመት ላይ የቀረው 1 ሳምንት ነው። መጥቷል። የበረሃ አባቶች ናቸው የተናገሩት። እንዲህ ያለ ድስኩራም ሁሉ በጣም የሚያሳዝን። አሁን ሰው ይምጣም አይምጣም ስለ ቴዎድሮስ አይደለም መናገር የፈለጉት። በደንብ ስሙኝ። ቴዎድሮስ የሰማችሁ ነው ብዬ አስባለሁ አይደል? እሺ አሁን እየሰማችሁ ከሆነ ይኸውላችሁ ቴዎድሮስ ይምጣም አይምጣም የምንጠብቀው ማንን ነው? እኛ በሉ ንገሩኝ። ቆይ እግዚአብሔር ክፉ ከሆን የሚሰጠንን ነገር ያርቀዋል። በሉ እግዚአብሔር በሉ ክፉ ከሆን የሚሰጠንን ምን ይለዋል? በሞቴ ንገሩኝ። እግዚአብሔር የምትፈልጉትን እንዲሰጣችሁ ትፈልጋላችሁ? እርግጠኛ ናችሁ? አዛኝን እርግጠኛውን የምነግራችሁ የእግዚአብሔርን ፈቃድ አድርጎ እግዚአብሔር ይሰጣችኋል። 40 ቀን ሊያስገባቸው የነበሩትን እስራኤልን ክፉ ቢሆኑ 40 ዘመን አደረገው ማለት። ቴዎድሮስ ነገ ነው የሚመጣው 2010 በጣም ነው የሚገርም። 2015 ሰላም ይሆናል። ንጉሱ እየመጣ ነው። ኤረር ተራራ ላይ ነው። እዚህ ደግሞ እንትና ተራራ ነው። በቃ ድስ ወይ የት አለ በቃ ወይ ፍንክች። በቃ እኛ የምንጠብቀው ማንን ነው? ተመልከቱ። እግዚአብሔር ሊሰጠን ያለውን ደግ ነገር እኛ ክፉ ከሆን ያርቀዋል። እኛ ክፉ ከሆን ምን ያደርገዋል? በሉ ንገሩኝ። ማስረጃ ካላችሁ 40 ቀን ሊገቡበት የነበረውን 40 ዓመት አረጉት። 40 ዓመት አረጉት። እንግዲህ ስንት ዓመት አረጉት? በሞት ያፈርሰውን ተቃራኒ እንዳሰሩ እግዚአብሔር ይጠብቃችሁ። አንድ ሰውዬ ነው አሉና ሚስቱ ሁሌ ተቃራኒ ነው የምትሰራው። እጠቢ ልብስ ለማሳጠብ ሲፈልግ እንዳነኪያት ታጥበዋለች። እጠቢ ለማለት ሲፈልግ ማለት ነው። እና አንድ ቀን ጎዳና እየሄዱ ተሳስቶት ባህር እንዳትገቢ አላት። ዘላ ድርግም ባህር ውስጥ ማለት ሰውየው ጅል ነው ደግሞ ሰውየው እንደኔ ብጤና ወደ ታች መፈለጉን ትቶ ወደ ላይ ይፈልጋት ጀመር ሚስቱ። እዛ የሆነ ሰውየው ሆነ ወደ ላይ የምፈልግ አሉት። ሚስቴ ተቃራኒ ነው ስራዋ ብዬ ነውና ወደዚህ ልፈልጋት አለ። ሰው ተቃራኒ እየሰራ እግዚአብሔርን መጠበቅ የለበትም። የተባልነውን እንድናደርግ እግዚአብሔር ይርዳል። በሉ አሜን በሉ እንጂ ምን ማድረግ አለብን? 40ውን ቀን 40 ዓመት እንዳይሆን እግዚአብሔር ሊሰጠን ያለውን ሰላም የምናርቀው ባለመስተካከል ብቻ ነው። ባለመስተካከል ብቻ 2000 እንትና ጦርነት ነው፣ 2000 እንትና ሰው ያልቃል። እባክህ በሁለቱም ማትራፊ ቢያልቅ ሰው ምን ይላል መሰላችሁ? እንደኔ እንደሳቸው ያለ አባት የለም አዋቂ እኮ ናቸው ይላል ሰው።
ባያልቅ ደግሞ ጸሎት ጸለያችሁን የተናግሬ ራቀላችሁ ሊሉ በሁለቱም ሊያተርፉ እንደ ሰይጣን ማለት ነው። ስለዚህ ተመልከቱ፣ የእግዚአብሔርን ሕግ ማክበር በሉ እንጂ በየት ነው የምንኖረው እኛ? 40 ዓመትም ቢሆን እንኳን እግዚአብሔርን በየት እንጠብቀዋለን? በድንኳን በሉ። በየት እንጠብቀዋለን? እግዚአብሔርን እንጠብቀው። እግዚአብሔር ያጽናን፣ እግዚአብሔር ያጽናን። ከዚያ ምን አደረገ ተመልከቱ? አውረደ ሎሙ መና ህብስተ። ተመልከቱ፣ ቅዱስ ሚካኤል እግዚአብሔር አዞት ከደመና ላይ መና ወረደላቸው። ውሃ ሲጠማቸው በሙሴ በትር ከአለት ላይ ውሃ ፈለቀላቸው። ከዚያ ተመልከቱ፣ ድንኳኑ እንዘ ሚካኤል ያሐውር ቅድመ ትዕይንቶሙ ለእስራኤል። ቅዱስ ሚካኤል ከእስራኤል ከተማ አለፍ ብሎ ከፊት ከፊት ይሄድ ነበር አለ። ከምናቸው? ቅዱስ ሚካኤል ከፊት ይቅደምልን። ከፊት ከፊት ከማን ህዝብ ፊት? ከእግዚአብሔር ህዝብ ፊት። ከኛ ከክርስቲያኖች ፊት ኃጢአተኛ ብንሆንም ቅዱስ ሚካኤል አለ። እስራኤል ተመልከቱ፣ ከግብፅ ያልተውትን ተንኮላቸውን ይዘው ቢወጡም ቅዱስ ሚካኤል አልተለያቸውም። ማን ከነሱ ጋር ስላለ? ማን ከነሱ ጋር ስላለ? ስለዚህ ተመልከቱ፣ ደመና የተባለች ድንግል ማርያም ናት። መና የክርስቶስ ምሳሌ ነው። ከሰማይ መውረዱ ክርስቶስ ከሰማይ ሰማያት ለመምጣቱ ምሳሌ ነው። ያ አለት የሙሴ በትር የዛ የለንጊኖስ ኩናት ምሳሌ ነው። አለቱ የክርስቶስ ጎን ምሳሌ ነው። አለቱ በሙሴ በትር ሲመታ ውሃ እንደሰጠ ክርስቶስ ተመልከቱ፣ በለንጊኖስ ጦር ሲወጋ ከጎኑ ማየገወን ሰጠ። አያችሁታል? ሰጠ። ለማን? ለኛ። እስኪ ለኛ በሉ። ለማን ነው የሰጠን? ይሄን ሁሉ እግዚአብሔር ከኛ ጋር ነው። እግዚአብሔር ይሄን ሰጠን። እናቱን ደመና፣ ይኸው ድንግል ማርያም፣ አለት ክርስቶስ፣ ይኸው የማይዘኑ ራስ፣ የሃይማኖታችን ራስ ክርስቶስ፣ ውሃ፣ ይኸው የምንጠመቅበት ልጅነት፣ ስንቆሽሽ የምንታጠብበት ንስሐ ሰጠን እግዚአብሔር። ከዚያ እንደዚያ ቢያደርግላቸው እስራኤል ግን ጠገቡ ይላል። እስኪ በሉ እስራኤል ጠገቡ በሉ፣ ጠገቡ በሉ። የኛ ጥጋብ አያችሁት? ስጋውን ሰጥቶን እንጀራ የምንጠረጥር እግዚአብሔር በባህር ውስጥ በእግር እያሻገረ እኛ እንደው ይሄን መከራ ያሻግረንም የምንል ለተመልከቱ። እግዚአብሔር በሚደንቅ ነገር ስራ ይሰራል። ባህርን ለመክፈል በትርን፣ ዳንኤልን ለመጠበቅ አንበሳን፣ የሰለስቱ ደቂቅ ዘበኛ እሳት፣ የሰለስቱ ደቂቅ ዘበኛ እሳት ነው። እንደዚህ አድርጎ ያስጠብቃል እግዚአብሔር በድንቅ ነገር። በድንቅ ነገር የሚገለጥ ቅዱስ ሚካኤል ስሙ የተመሰገነ ይሁን። ስለዚህ ተመልከቱ፣ በድንኳን እንዳሉ 12 ሰላዮች ተነሱ ይላል። ስንት ሰላዮች? 10 የውሸት መረጃ መጡ፣ 2 ግን ትክክለኛ መረጃ መጡ። 10 ስንት አመጡ? አሁን የውሸት ሰባኪ ይበዛል በየአስፋልቱ አላያችሁትም? ጌታ ሞቶላል በቃ እንግዲህ የሚል ማለት ነው። ያ የውሸት ሰባኪ ነው። በነገራችሁ ላይ አፈርሰውንላችሁ መናውን የበሉት ሁሉ ምድረ ርስት አልወረሱም። ሲበሉ መና የበሉ ሁሉ በሉ ምድረ ርስት ገብተዋል። 600,000 ህዝብ ነው ያለቀው። በማን? በ10 የውሸት ጎብኚዎች ምክንያት፣ በካህዲያን የተሳሳለ ይኸውላችሁ የክርስቶስን ስጋ እየቆረቡ እኔ እኮ ቄስ ነበሩ፣ እኔ እኮ መነኩሴ ነበሩ፣ እኔ እኮ ጳጳስ ነኝ፣ ሳቆርብ ነበረ፣ ሳጠምቅ ነበረ ብትል ከቤተ ክርስቲያን ከወጣ ጌታዬ በዚያው በበረሃ ነው የምትቀረው፣ በሲኦል ማለት ነው። እና በቤተ ክርስቲያን ጸንተን እንድንኖር እግዚአብሔር ይርዳን። ስለዚህ የመጨረሻ ምንድነው? 2 ሰላዮች አይተው መጡ። አይተው ምን አሉ? በሉ እንጂ አይተው ምን አሉ? መጥተው ምን አሉ? ለህዝቡ ውሸት የሚነዛ ሰባኪ አለ። 10 ነው። 10 ስንቱ ነው? በሉ ንገሩኝ እንጂ 10 እንዲህ አሉ። አይ አገሯ ጥሩ ናት፣ ግን እንደው ግን ቁመታቸው እንደ ዝግባ፣ ኃይላቸው እንደ ዝሆን፣ እንደ በረሃ ወይራ ናቸው። እኛ በእነሱ ዘንድ እንዳንበጣ ነን። ወንህነ ከመ አናብጥ በቅድሚሆሙ። እንደዚያ ስለሆን ያችን ሀገር ማውረስ አይቻልም። ወደ ግብፅ እንመለስ፣ ኤርትራ ገጥሟል። ሙሴንና አሮንን እንውገር አለ። ለዚህ ነው ካህናት ዛሬ በአደባባይ የሚወገሩት። ያንን ሁሉ ህዝብ 600,000 ህዝብ የሐሰተኞቹን የ10ዎቹን ስብከት ሰምቶ እግዚአብሔርን ቢጠረጥር በዚያው ጊዜ ተመልከቱ 600,000 ህዝብ የበረሃ ሲሳይ ሆኖ ቀረ። ያን ጊዜ ሙሴ በእግዚአብሔር ፊት ቆመ። በማን ፊት ቆመ? እግዚአብሔር እንዲህ አለ፣ እውነት እልሃለሁ 40 ዘመን ትኖራላችሁ። ክህደትን የሰሙ ክህደትን የሰበኩ 10 ሰዎች ምድረ ርስት አይወርሱም ብሎ አበው አልፈው ውሉድ እስከሚተኩ እስራኤል በበረሃ ኖሩ። ማን እስከሚተኩ?
ሁለቱ ግን እንዲህ አሉ፣ እውነት ነው ግን ቁመታቸው እንደ ዝግባ ነው። ግን ከእግዚአብሔር በላይ ቁመት ያለው አለ ወይ? እውነት ነው ኃይላቸው እንደ በረሃ ወይራ የጸና ነው። እግዚአብሔር ግን ከነሱ በላይ ጽኑ ነው ብለው ህዝቡን አጸኑት። እነዚያ ሁለቱ ማን ናቸው? ኢያሱና ካሌብ ምድረ ርስት እስራኤልን ይዘው ገቡ። ስለ ቃሉ እግዚአብሔር ስሙ የተመሰገነ ይሁን። ኢያሱ ማን ነው? መንፈስ ቅዱስ። ሌላ ምሳሌ ያለው ክርስቶስ የሚል አደራችሁ፣ የክርስቶስ ምሳሌ ነው እንዳትሉ። መንፈስ ቅዱስ። ካሌብ ማን ነው? ካህናት መምህራን። ምድረ ርስት አይቶ የመጣ ማን ነው? ካሌብ። ለእስራኤል መናውን ያቀመሳቸው የምድረ ርስቱን ማን ነው? ካሌብ። በመንግስተ ሰማይ ያለው ምስጢር የሚናገሩ ማን ናቸው? ካህናት መምህራን። እነሱ ህዝቡን አጽንተው ተመልከቱ። ሙሴ ከሞተ በኋላ ተመልከቱ፣ በኢያሱ መሪነት በካሌብ ሰላይነት የታየችውን ሀገር ወረሱ ይላል። ስለዚህ ተመልከቱ፣ ክርስቶስ ከሞተ ተሰቅሎ ካረገ በኋላ መንፈስ ቅዱስ ወርዶ በሐዋርያት ላይ አድሮ ተመልከቱ፣ ለሐዋርያት 12ቱን ዕጣ እንዳካፈለ መምህራንም ተመልከቱ፣ የ12ቱ ሐዋርያት በክህነታቸው የሚያወርሷትን መንግስተ ሰማያትን ምዕመናንን እየመሩ ምድረ ርስት ይዘው ይገባሉ። በዛ ውስጥ ግን ቅዱስ ሚካኤል አለ። እስኪ በሉ በዚያ ውስጥ በሉ ማን አለ? ማን አለ? ማን አለ? ስለዚህ ሁላችሁ አብቅቶላችኋል፣ ጉዳችሁ ፈልቷል፣ ዘንድሮ ፍሩ ይላችኋል። የማይነቅዝ እህል ከምሩ፣ በርበሬም ማስፈጩ፣ ወይራም አምጡ፣ ክትክታም አምጡ ለመብራታችሁ የሚሉ ሌባ ሰላዮች ከልቡናችን እንዲወጡ መድኃኒዓለም ይርዳል። እነዚህ ውሸታሞች ናቸው። በቃ በእግዚአብሔር በሉ ሁላችሁም ሁሉን እንችላለን። ሚካኤል በሉ ይቆማል። ይቆማል ማለት ለምን ምን አስፈለገ? የተቀመጠ ሰው ስራ ጨርሷል። ሚካኤል ግን ይቆማል መባሉ ምንድን ነው? በስልጣን ሊያማልደን ሊፈርድልን ብሶታችንን ሊያይ ቅዱስ ሚካኤል ይቆማል። በምን? በስልጣን። እስኪ በሉ በስልጣን በሉ፣ በስልጣን በሉ እንጂ በማን ስልጣን? በእግዚአብሔር ስልጣን። ማን ከኛ ጋር አለ? ማን ከኛ ጋር አለ? ቅዱስ ሚካኤል አለ። ስለዚህ ተመልከቱ፣ ምድረ ርስትን እንድንወርስ የረዳን ሚካኤል በዚህ ዓለም የሚመጣውን መከራ አልፈን መንግስተ ሰማያት እስከምንገባ አይለየንም። እስኪ በሉ አይለየንም በሉ፣ አይለየንም በሉ እንጂ። የሚያስነሳን በእግዚአብሔር ስልጣን ማን ነው? ቅዱስ ሚካኤል በሉ እንጂ። መለከቱን የሚነፋው ማን ነው? ስለዚህ ቅዱስ ሚካኤል ምድረ ርስትንም ይህችን ቤተክርስቲያንንም አወረሰን። መንግስተ ሰማያትንም ስንወርስ ማን አለ? በሉ እንጂ። ባህር ሲከፈል ማን አለ? አረ ጥሩት በሞቴ። ስንወለድ ማን አለ? ባህር የተባለ ጥምቀት ነው። ልጅ ሲወለድ እትብት የሚቆርጡ ልብስ የሚያለብሱ ልጁን የሚጠቀልሉ ሰዎች አሉ። እኛ ክርስትና ስንነሳ እትብታችንን የሚቆርጡ ከዓለም የሚለዩን ካህናት አሉ። በልብስ የሚጠቀልሉን ካህናት አሉ። በልጅነት የሚያጥቡን ካህናት አሉ። በጥምቀት የሚያበሉን ተመልከቱ። የሚያበሉን ማን አሉ? ካህናት። የማንን ስጋ? የክርስቶስን። የሚያጠጡን ማን አሉ? ካህናት። የማንን ደም? የክርስቶስን። የሚመሩን የሚመክሩን ማን አሉ? ካህናት። አያችሁ የማን ልጆች ነን? በሉ ንገሩኝ። በየት እንኖራለን? በድንኳን በሉ፣ በሉ በድንኳን በሉ። በየት ትኖሩ? ድንኳን ማናት? ድንኳን ማናት? ከቤተ ክርስቲያን የወጣ ለማን አይበቃም? ለመንግስተ ሰማያት ነው የምትሉት። ለማን አይበቃም? ስለዚህ በቤተ ክርስቲያን እንኑር አንኑር? እጃችሁን አውጡ አንድ ጊዜ ከፍ አድርጋችሁ። ፈርዖን ቢኖርም በሉ፣ በሉ እንጂ እባቡ ቢነሳም ጠላት ቢመጣም ከየት አንወጣም? ከየት አንወጣም? ከየት አንወጣም? ያው እንግዲህ ዘመንን እየቀያየረ ሌላ ፈረስ እየጋለበ ሳጥናኤል ይመጣል። እሱ ቢመጣም እኛ ከየት አንወጣም? ከቤተ ክርስቲያን አንወጣም። ልብስ ያለበሰችን ቤተ ክርስቲያን ናት። ከእግዚአብሔር ጋር እንዲያደረገችን ቤተ ክርስቲያን ናት። እዚህች ስንቀመጥ ለመንግስተ ሰማያት መካከል ሆን ማለት ለየት መካከል ሆን? በሉ እንጂ ቤተ ክርስቲያን እስከ መቼ ትቀጥላለች ካልከኝ የሰው ልጅ በዲያብሎስ ነገር ልክ እስከሚሆን መውለዷን አታቆምም። ሳጥናኤል ቢነሳም ባይነሳም፣ ፈርዖን ቢመጣም ባይመጣም፣ ሙሴ አለ፣ ኢያሱ አለ፣ ካሌብ አለ፣ ቅዱስ ሚካኤል አለ። እነዚህን የሰጠን መድኃኒዓለም ስሙ የተመሰገነ ይሁን። ያስተማረን የገሰጸን አምላካችን ስሙ የተመሰገነ ይሁን። ይቆየን።